ጀመሪያው ርዕሰ ጉዳይ እናልፋለን። እንግዶችን ተተዋወቃላችሁ። እንግዲህ ይሳቅ በላይ የሃትሪክ ስፖርት ማኔጂንግ ኤዲተር እንደዚሁም ደግሞ አብርሃም ተስፋዬ የስፖርት ጋዜጠኛ ነው። ከሁለቱ እንግዶቼ ጋር ነው ቆይታ የምናደርገው። ውይይት የምናደርግባቸው ጉዳዮች ደግሞ የኢትዮጵያ ብሔራዊ ቡድን ቀጣይ ዕጣ ፈንታ ምን ይመስላል፣ ምንድነው፣ አስተዳደራዊ ጉዳዮችስ በምን አይነት ሁኔታ ነው የሚስተካከሉት የሚታረሙት የሚለው ጉዳይ ላይ አንዳንድ ነጥቦች እናነሳለን። እንኳን ደህና መጣችሁ። እንኳን ደህና ቆይ። መልካም። እንግዲህ በመነሻ ነጥቡ ላይ ለማንሳት እንደሞከርኩት ዋና የውይይት ርዕሳችን የኢትዮጵያ ብሔራዊ ቡድን በአሁኑ ወቅት ከዚህ በፊትም ረዘም ላለ ጊዜ ያለ አሰልጣኝ መቆየቱ ይታወሳል። አዲስ አይደለም። ነገር ግን በአሁኑ ደግሞ ለየት የሚያደርገው በ2023 የአፍሪካ ዋንጫ ማጣሪያ ጨዋታዎችን እያደረገ ባለበትና ከጊኒ 2 የደርሶ መልስ ሽንፈቶች በኋላ ከአሰልጣኙ ጋር በስምምነት ፌዴሬሽኑ ውሉን በማቋረጡ ምክንያት ያለ አሰልጣኝ ይገኛል ብሔራዊ ቡድኑና ከፊት ለፊቱ በጣም ጠባብ እድል ቢሆንም የአፍሪካ ዋንጫ ጉዞ በሂሳባዊ ስሌት ካልሆነ እንደው ፕራክቲካል በሆኑ በሜዳ ላይ ቀሪ ስራዎች የተቋጨ የሚመስል ነገር ላይ ቢሆንም ያለ አሰልጣኝ መገኘቱ ደግሞ አይ ቲንክ የራሱ የሆኑ ችግሮች አሉት ብያምናለሁና አሁን ቀጣዩ አሰልጣኝ የቤት ስራዎቹ ምን መሆን መቻል አለባቸው፣ ፌዴሬሽኑ ምን መሆን መቻል አለበት፣ የሚያያቸው የሚመለከታቸው ነገሮች የሚለውን ነገር ነው የምናነሳውና የኢትዮጵያ ብሔራዊ ቡድን እስካሁን በመጣባቸው ሂደቶች በጣም በርካታ አሰልጣኞች ተቀያይረዋል። በጣም በርካታ የስራ አመራሮች ፌዴሬሽኑን ተቋሙን የሚመሩ አመራሮችም እንደዚሁ ተቀያይረዋል። በዚህ ውስጥ ያልተቀየረ ነገር አለ። ሁሌ ቅሬታ፣ ሁሌ ችግር የሚነሳበት ችግሩ ምኑ ጋር ነው? ከአሰልጣኞቹ መቀየር ጋር ነው ወይ በጊዜ ያለ መቀየር ነው ወይ ደግሞ ከቅጥሩ ጋር ተያይዞ ነው ወይስ ደግሞ ምን ሳይሰራ ቀርቶ ነው የሚለው የመጀመሪያ ነጥባችን ብናደርግ መልካም ይመስለኛል። ይሳቅ ካንተ እንጀምር። አመሰግናለሁ። እንግዲህ ያለ አሰልጣኝ የተቀመጠ ብሔራዊ ቡድን ቢኖር ያው ቀደም አንተም እንደጠቀስከው ኢትዮጵያ ብሔራዊ ቡድን ነው። ይህ በእውነት እግር ኳስ የተሻለ ደረጃ ደረሰ በሚባልበት ዘመን ያለ አሰልጣኝ መቀመጥ እንደ አንድ ሰባራ ጎን ነው የሚቆጠረው። ምክንያቱም አሰልጣኝ በራሱ ፍላጎት ቢለቅ እንኳን አውቶማቲካሊ አሰልጣኝ የሚተካበትን እንትን ጊዜ ሳይሰጥ መወሰድ ነበረበት። ምክንያቱም መንኩራኩር ስራ አይደለምና ብዙ እውቀትና ብዙ በጣም እንትን የሚፈልግ አይደለም። አውቶማቲካሊ ተጨባጭ ሁኔታ ከሀገር ውስጥ ምን ከውጭ የሚለውን ነገር ለይቶ ወደ ውሳኔ መገባት ነበረበት ብዬ አስባለሁ። እንኳን ማጣሪያ ኖሮብ ከፊት ይቀርቶ ከማጣሪያ ውጭ ሆኑት ወይም ደግሞ ለገና ለሚቀጥሉት አመታት የሚወዳደሩ ቡድኖች እንኳን አሰልጣኝ ይዘው ፍሬንድሊ ማች እቅዳቸውን ይዘው የሚንቀሳቀሱበት ሁኔታ እንዳለ እንረዳለን። እኛ ግን ከዚህ ውጭ ሆነን የተቀመጥነውና ይሄ በጣም እንደ ሰባራ ጎን ነው ወስደው። ከዚህ ሌላ አሁን የደረስንበትን ዘመንም ሳስበው በጣም ይገርመኛል። ቀደም ባሉት እኔ በርካታ አሰልጣኞችን በ20 ዓመት የሥራ ልምድ አይቻለሁኝ፣ ሲወርዱም አይቻለሁኝ። ብሔራዊ ቡድን ለመያዝ የነበረውን ትግልም አውቃለሁ። አሁን ያለንበት ዘመን ግን በሚያሳፍር ሁኔታ ብሔራዊ ቡድን ማሰልጠን የማይፈልግበት ብሔራዊ ቡድን አልጫወትም የሚባልበትን ዜናዎችን የምንሰማበት ዘመን ላይ ደርሰናል። ልክ ይሄ ማለት ለኔ የሚሰጠኝ ትርጉም ሀገር ለውትድርና ግዳጅ ወደ ግንባር ስጠራ እምቢ ማለት ያህል ነው የሚሰማኝ። በእርግጥ ሰዎች የራሳቸው የተለያየ ምክንያቶች ይኖራቸዋል ከናሽናል ቲም ማሰልጣን የሚወጡበት ምክንያት። ግን የብሔራዊ ቡድን አሰልጣኝነት በስለትም የማይገኝ ነው። እኔ አንደርስታንድ እንደማደርገው በስለትም አይገኝም። አሁን ግን ብሔራዊ ቡድን ማሰልጠን ራሱ የሚሸሽበት ጊዜ ላይ ደርሰናልና ምንድነው ብለህ ትጠይቃለህ? በብሔራዊ ቡድን ተጫዋቾች ተስፋ መቁረጥ ነው? እንደ ሀገር ባለን ውጤት ደካማነት ነው የምንሸሸው ወይስ ምንድነው? ቻሌንጆች ይኖርባል፣ ትችቶች ይኖርባል፣ ቤተሰባዊ ጫና ይኖርባል። ቤቱን ለሚቀጥልባቸው ሀገሮችን እናውቃለን። የአሰልጣኞች መኖሪያ ቤት የሚደበደብበትን እነዚህን ሁሉ በርደኖች ተቋቁመ ሀገር የሰጠችን ውክልናና አደራ የምትወጣበት ሁኔታ ነው ያለው። እኛ ግን በተቃራኒው እየሄድን ያለ ነው። የሰዎች ፍላጎት እየተጋፋው ሳይሆን ብሔራዊ ቡድን ሀገርን የማሰልጠን እድል ማግኘት መታደልና መሰጠት ነውና ባለው አጠቃላይ ሁኔታ ሳየው ያለ አሰልጣኝ መቀመጣችን ለኔ የሚዋጥልኝ አይደለም። ምንም እንኳን ጠባብ እድል ቢኖረንም የማለፍ እድላችን እስካልተቋጨ ድረስ ውድድሩ እስካላለቀ ድረስ አሰልጣኝ ሊኖረን የግድ ይገባል። አሰልጣኝ ደግሞ ዛሬ ላይ ቡድኑን ተረክቦ አሁን አዲስ አሰልጣኝ ይመጣው አዳዲስ ተጫዋቾችን ይመርጣል። የራሱን የፍልስፍና ይዞ ነው ይመጣው። መቼ ሊሰራ ነው? ዛሬ እኮ ለ2 ወር ለ3 ወር የምንሰራቸው ስራዎች ናቸው በቀጣይ ውጤታችንን ጠባቡን ነገር አስፍተውልን ለምንመኘው አፍሪካ ዋንጫ የሚያሳልፉንና እኔ ምክንያቱ ሊገባኝ አልቻለም። እንደ ሀገርም ትልቅ ክሽፈትና ኪሳራም ነው። በዚህ ሰዓት ላይ ብሔራዊ ቡድን አላሰልጣኝ መቀመጥና አላሰልጥንም አልጫወትም የምንባልበትን ዜና የምንሰማበትን ነገር እኔ እንደ መጥፎ ጎን ነው ወስደውና የሚያሳዝን ነው። በአጠቃላይ ግን አውቶማቲካሊ እርምጃዎች መወሰድ አለባቸው።
ብሔራዊ ቡድኑ ወደ ዝግጅት ባይገባ እንኳን የወረቀት ስራዎች ቀጣይ ስኬጁሎች መውጣት አለባቸው። ፍሬንድሊ ማቾች ዛሬ መጥቶ አሰልጣኙ ተሹሞ ለቀጣይ እቅዶቹ የሚያወጣበት ነገር መመቻቸት አለበትና ይህ አለመኖሩ በጣም ያሳዝናል። እንዳልኩ ቅድም በርካታ አሰልጣኞችን አይቻለሁ። እንደዚህኛው ዘመን ግን ግርምትና ጥያቄ የጫረብኝን አጋጣሚ ግን ገጥሞኝ አያውቅም። መልካም አብሽ እንግዲህ በርከት ያለው ነገር ባልደረባ ይሳቅ አንስቶታል። ነገር ግን ብሔራዊ ቡድን ያለ አሰልጣኝ መቆየቱ ከጥቅሙ ጉዳቱ ነው የሚያመዝነው። እዚህ ብሔራዊ ቡድን ውስጥ በርከት ያሉ ምክትል አሰልጣኞች አሉ። በዚህኛው ኮንቴክስት ስንሄድ ዋናውና ምክትል አሰልጣኙ ናቸው እንግዲህ በፈቃደኝነት በልቀቁኝ ከብሔራዊ ቡድኑ የተሰናበቱት ማለት ነው። ሌሎቹ ግን ውል እንዳላቸው ይገባኛል። ምክትል አሰልጣኝ አንዋር ከፌዴሬሽኑ ጋር ንግግር ላይ ናቸው ያሉት። ነገር ግን ስታሰናበት እነሱን አሁን ኦፊሻሊ የሆነ የሁለቱ ስለነበረ ነው በወቅቱ ላይ ሁለቱን ስታሰናበት ግን ምን አይነት አክሽን ወስዳለሁ ብለህ ነው የምታሰናብተው? ጊዜያዊ ኢንትሪም ታይም ወይም ጊዜያዊ አሰልጣኝ አምጥተህ ነው የሚሆነው ወይንስ በኬርቴከር አሁን በነማን ወይ በአንደር 20 አሰልጣኝ ቢኖርህ በሱ ልታመጣው ትችላለህ። ቴክኒክ ዳይሬክተር ቢኖርህ በቴክኒክ ዳይሬክተር ልትቀጥል የምትችልበት አጋጣሚዎች ይኖራሉ። የግድ ተጫዋቾችን ሰብስበህ ሜዳ ላይ ልምምድ በመሰረት ላይሆን ይችላል። ከዚህ በፊት በዚህ በኮቪድ ምክንያት በተቋረጠበት ጊዜ አሰልጣኝ አብርሃም መብራቱ የሚሰራቸው የነበሩ ስራዎች ነበሩ። ልምምዶች እንዲሰሩ ሀሳባቸው ወደ ሌላ እንዳይሄድ ናሽናል ቲም ውስጥ የነበሩትን አሁን የመጨረሻውን ሪሰንት አሁን ከጊኒ ጋር እሱን ማሰራት የምትችልባቸው ነገሮች ቢፈጠሩ መልካም ነው ብዬ አምናለሁ። እንደተባለው አሁን ልክ ሌላኛው አሰልጣኝ ሲመጣ እነኚህን ተጫዋቾች እፈልጋቸዋለሁ እነኚህን አልፈልግም በሚለው መልኩ ለራሱ አጫዋት በሚሆነው አካሄድ ይዞ እንዲሄድ ከተፈለገ በዚህ መልኩ ቢቀጥል ጥሩ ነው ብዬ አምናለሁ። አንዱ የኢትዮጵያ እግር ኳስ ፌዴሬሽን በየወቅቱ የሚወቀስበት ምክንያት ወይም ችግር ይሄ ነው። በተለያየ ጊዜ የሚሄዱ አሰልጣኞች የራሳቸውን ነገር ነው ጥለው የሚያልፉት፣ ምንም ጥያቄ የለውም። የሚመጡ ስራ አስፈጻሚዎችም በተመሳሳይ መልኩ ነው። ነገር ግን የሀገሪቱ እግር ኳስ በየመጡ ሰዎች ሂደት ውስጥ ወይም ደግሞ በስራ አስፈጻሚ ሆነው በመጡ ሰዎችና በነበሩት የፌዴሬሽን የእግር ኳስ ብሔራዊ ቡድን አሰልጣኞች ከፍም ዝቅም ሲል ተመልክተናል። ለከፍታው እንደምታመሰግናቸው ሁሉ ለዝቅታው ደግሞ ትጠይቃቸዋለህ። ይሄን ስጠይቅ ግን አሰልጣኞቹን ብቻ ሳይሆን አመራሮቹንም ነው የምትጠይቀው። አመራሮቹን ብቻ ሳይሆን የሚመለከተውን ስቴክሆልደር ነው የምትጠይቀው። በዚህ ሂደት ውስጥ ተጠቃሚ ማን ነው? ተጎጂው ማን ነው? ማን ጥሩ የተሻለ ደረጃ ደረሰ? ይሄ ነው የሚሆነው። አሁን ባለው ሁኔታ ያለ አሰልጣኝ መቆየት ማለት እኔም አንተም ሁላችንም የምናውቀው ነው ምን ያክል ጉዳት እንዳለው ብሔራዊ ቡድኑ ማለት ነው። ስለዚህ አፋጣኝ የሆነ አክሽን ነው የሚፈልገው። አሁን ኦልሞስት ሰኔ ነው ውድድር ያለው ከግብጽና ከማላዊ ነው እንደተባለው። አሁን የሜዳ ላይ ጨዋታው ወይም ደግሞ የሜዳ ላይ ሂደቱ ምን ሊፈጠር እንደሚችል ተመልክተናል እኛ ከዚህ በፊት በነበር ሂደት። አሁንም በእኛ ማሸነፍና በእኛ መሸነፍ ላይ ብቻ ሳይሆን በሌሎች ቡድኖችም ማሸነፍና መሸነፍ ላይ የተመሰረተ ነው የኛ የአፍሪካ ዋንጫ ማለፍ እድላችን። እኔ ከዚህኛው ይልቅ ቀጣይ የኦሎምፒክ ቀጣይ የዓለም ዋንጫ ማጣሪያዎች ቀጣይ የአፍሪካ ዋንጫ ማጣሪያዎች ይኖራሉ። ለዛ ጠንካራ የሚሆን ብሔራዊ ቡድን መገንባት ብንችል ነው። ማሳያ የሚሆነኝ ምንድነው? አሰልጣኙ ውበቱ አባተ የዓለም ዋንጫ ማጣሪያን ከጋና ከሳውዝ አፍሪካ ከዚምባብዌ ጋር ሲያደርጉ ለአፍሪካ ዋንጫው ማጣሪያ ዝግጅት ነው ያደረጉት የነበሩ የምታስታውሱ ከሆነ ኬፕ ኮስት ላይ ሳውዝ አፍሪካ ጆሃንስበርግ ላይ ተደረጉ። እንደውም አንዱ ሲነሳ የነበረው የዓለም ዋንጫ ማጣሪያን ትልቁን ውድድር ለአፍሪካ ዋንጫ ውድድር እንዴት እንደ ማጣሪያ መጠቀም ይቻላል የሚል ነገሮችን ስናነሳ ነው። ይሄን ማድረግ ብንችል ለምሳሌ እነኚህ ቀሪ ሁለቱን ጨዋታዎች በሚገባ ከወራት በኋላ የሚኖረውን ብሔራዊ ቡድን ጨዋታ በቀጣይ የኢትዮጵያ ብሔራዊ ቡድን ምን ቅርጽ ሊኖረው ይችላል የሚለውን ማሳየት ቢችል እሱ ነው። እንደተባለው እንግዲህ ኦፊሻሊ የኢትዮጵያ እግር ኳስ ፌዴሬሽን የሚያሳወቀው አንድ የወዳጅነት ጨዋታ እንዳለ ተናግሯል። የዚህ ለአሜሪካ ጉዞ እሱንስ በምን አይነት መልኩ ነው የምናደርገው? ተመራርጠን ነው ሄደ የምንጫወተው? ውድድሩ የአቋም መለኪያ እስከሆነ ድረስ ደግሞ የብሔራዊ ቡድን ጨዋታ እስከሆነ ድረስ ደግሞ የኢትዮጵያ ብሔራዊ ቡድን የሚመጥን ትክክለኛውን ነገር ማድረግ እስካልቻለን ድረስ አስቸጋሪ ነገሮች ሊፈጠሩ ይችላሉ። ስለዚህ በተቻለ መጠን ኮንሲስተንሲ ያለው ስራ መሰራት ቢችል ጥሩ ነው ብዬ አምናለሁ። ወጥ የሆኑ ነገሮች ተቀምጠው ቢሆን ማንኛውም ሰው አሰልጣኝ ሲመጣ በዛ መልኩ ተመጣጣለ ስታሰናብተው በዛ መልኩ ታሰናብተዋለህ። የአሰራር ድክመቶችም እንዳሉ የሚያሳየን ነው። በነገራችን ላይ ይሄ ከብሔራዊ ቡድኑ አሰልጣኝነት መሾምና መሸር ጀርባ መሰራት የሚገባቸው በርከት ያሉ የአስተዳደራዊ ስራዎች እንዳሉ ያሳየናል። በፌዴሬሽኑ አማካኝነት ስፖርቱን መራዋለሁ በሚለው በበላይ አካል አማካኝነት ትኩረት ሰጥቶ ሊሰራ ይገባል ብዬ አምናለሁ። ነገር ግን አሰልጣኙንስ ብታመጣ በየትኛው ሜዳ ላይ ነው የምታሰራው? ይሄ መልስ የሚያስፈልገው ጥያቄ ነው። እነኚህን ተጫዋቾች አምጥተስ የትኛው ሜዳ ላይ ነው የምታሰራው? ለምነህ ባንክ ሜዳ ነው የምታሰራው? አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው? እሱንስ እንዲያሰራ የሚያስችል በጀትስ አለ ሆይ?
ለምሳሌ አሰልጣኝ ውበቱና አሰልጣኝ አስራት ነዋርና ነደሳለኝ ተሰናብተዋል። ከዛ በኋላ የአንደር 20 ቡድኑን ወይም ደግሞ ቴክኒክ ዳይሬክተሩን ሰብስብና ለ15 ቀን ለ10 ቀን ልምምድ አሰራ ብትለው እንኳን የት ነው ወስዶ የሚያሰራቸው? የት ሆቴል የሚያሰርፋቸው? ለዚህ ተዘጋጅተናል ወይ? አሰልጣኝ ማምጣቱ ላይ ብቻ መመልከት ያለብን። ስለዚህ ከብሔራዊ ቡድኑ በስተጀርባ ያሉትንም አስተዳደራዊ ስራዎችንም መመልከት ይኖርብናል። ለዚህ ዝግጁ ነው የሚለው ነገር አብሮ ማየት አለብን ማለት ነው። መልካም። አሰልጣኙ ውበቱ አባተ ከአብርሃም ወዲህ በቅርብ ጊዜ እንኳን ሊጉ ባልተቋረጠበት ጊዜ የፕሪሚየር ሊግ ተጫዋቾችን በየክለቦቻቸው የሚያደርጉትን ጨዋታ የተዘዋወሩ በየስታዲየሞቹ ሲመለከቱ ነበር። ድሬዳዋ ላይ በተለይ ሌሎችም በተደረገባቸው ጨዋታዎች ሁሉ የብሔራዊ ቡድን አሰልጣኝ እንደመሆናቸው በክለቦቻቸው ወቅታዊ አቋማቸው ምን ይመስላል የሚለውን ክትትል የሚያደርጉበት ነው። ማን ነው ክትትል የሚያደርገው? ከውጭ መጥቶ ነው የሚያደርገው? እዚሁ ያለ ነው ምንድን ነው የሚለው ነገር ራሱን የቻለ ክፍተት የሚፈጥር ይመስለኛል። የግድ እንዳልከው ሰብስቦ ተጫዋቾችን ጥሪ አድርጎ እስከ ሰኔ ድረስ ባለው ጊዜ ውስጥ ተጫዋቾችን የሆነ ቦታ ኮንቴን አድርጎ ወይም ደግሞ አንድ ካምፕ አድርጎ ትሬኒንግ ማሰራት ላይሆን ይችላል። ማን ነው ብሔራዊ ቡድን እየተከታተለ ያለው? ነገ ከነገ በኋላ ውድድሩ ሳምንት ሲቀረው 2 ሳምንት ሲቀረው ተጫዋቾቹ ይመረጣሉ። ከውድድሩ መቼም እስኬፕ የምታደርግበት እድል ይኖራል ብዬ አላስብም። እንደዚህ አይነት ውሳኔዎች አይወሰኑም። ያንን ግን ለተጫዋቾች ውስጥ የስነ ልቦና ምናልባት ኦሬዲ ላናልፍ እንችላለን። የተመዘገበው ውጤት እንኳን ቢመዘገብ አንድ ሰው በስሙ ዋና አሰልጣኝ በሚል ስም ይዟቸው ይሄዳል ሌትሊ የሚል ነገር እንኳን ከሆነ ከዛ በኋላ ብሔራዊ ቡድኑ ላይ የሚደርሰው ያልተዘጋጀ ብሔራዊ ቡድን የሚገጥመው ግብጽ ነው የሚገጥመው ማላዊ ነውና እነዚህ ነገሮች ራሳቸውን ችለው ችግር ናቸው። ሌላው ደግሞ ለፌዴሬሽኑ ምናልባት ቀደም ሲል እንደተባለው አውቶማቲካሊ ይሄ በጣም ሌላ ኒውክሌር የማብላላት ሳይንስ ስላልሆነ የአሰልጣኝ ቅጥር የራሱ ፕሮሲጀር ይኖረዋል። የሚፈልገው ጊዜ ይኖራል። ከዛ በኋላ ደግሞ ከውስጥ ይሁን ከውጭ የሚለውን ነገር የራሳቸውን ስካውት ተጠቅመው ሊያደርጉ ይችሉ ይሆናል። ግን አገር ውስጥ ያለው የአሰልጣኞቹ የክለቦች አሰልጣኞች ድሪም ያደርጋሉ የናሽናል ቲምን። አሁን ቅድም ይሳቅ ያልከው ነገር ነው ትልቁ ችግር የሚመስለኝ። ለምሳሌ በክለቦቻቸው የክለብ አመራሮች በሀገር ውስጥ አሰልጣኞች እምነት አተናል እያሉ በሚናገሩበት ጊዜ ብሔራዊ ቡድኑንም አሁን ከውጭ ማምጣት ይሻላል ወይስ ደግሞ ከሀገር ውስጥ የተዘጋጀና ሊታደገው የሚችል አሰልጣኝ አለ የሚለውም ራሱን ችሎ አንድ አጠያያቂ ነገር ነው የሚሆነውና እንደው ከዚህ አኳያ ሊፈጥር የሚችለው ለምሳሌ የአልጄሪያን የ7-1 ሽንፈት እስካሁን ድረስ እናነሳዋለን። አሁን ደግሞ አሳፋሪ ሽንፈትም አለ፣ ከሽንፈትም መራር ሽንፈቶች አሉና እንደዚህ አይነት ነገሮች እየተደራረቡ ብሔራዊ ቡድኑ ወደ መገኘት ወዳልነበረበት ቦታ ወደ ዝቅታ እየተንደረደረ ነውና እነዚህ ነገሮች እንዴት ነው መታረም ያለባቸው? በጣም የሚገርም ነገር እኛ አሁን የናሽናል ቲሙ ላይ ፎከስ አድርገን እንጂ የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ ዲፓርትመንቱን አፍርሷል። ቀደም ሲል ኢንስትራክተር ሰውነት ቢሻው በነበሩበት ጊዜ ሰብሳቢ ሆኖ ሲመሩት የነበረ አመራር ነበርና ያ በዛን ወቅት ካልተሳሳትኩኝ አቶ ሰለሞን አባተ የሚባሉ ሰው ኢንተርቪው በእኛ ጋዜጣ ላይ ሰጥተው በተፈጠረ ችግር ኮላፕስ አድርገውታል። ያ በራሱ ራሱን የቻለ ችግር ነው። አሰልጣኙ ውበቱ አባተ ሲመጣም ኢንስትራክተር አብርሃም መብራቱም በድንገት ሲሰናበትም የፌዴሬሽኑ አመራሮች ከማንዴታቸው ከስልጣናቸው ውጪ ራሳቸውን የቴክኒክ ሰው አድርገው ነው ዲሳይድ ያደረጉት። ይህ በራሱ በጣም በጣም አደገኛ ነው። ዝም ብሎ በቀላል የሚታለፍ ሳይሆን አደገኛ ነው። ምክንያቱም አቶ ኢሳያስ ብዙ ስራ የሰሯቸው ትልቅ ስራዎች አሉ፣ አስተዳደራዊ ስራዎች። ለኢትዮጵያ ብሔራዊ ቡድን የሰጧቸው እድሎች በታሪክ ታይተው የማይታወቁ ናቸው። ከፍሬንድሊ ጨዋታዎች ጀምሮ ምቹ ሁኔታን ፈጥረዋል። በዚህ በኩል ሊመሰገኑ ይገባል። ነገር ግን በዚህ በቴክኒክ ዲፓርትመንቱ ላይ ስትሄድ እኔ ያለሙያዬ ዶክተር መሆን አልችልም። እነሱ ግን ቴክኒካል እንትን ውስጥ ገብተው አሰልጣኝ ሹምሽር ላይ ገብተዋል። አሁንስ አሰልጣኝ የሚሾመውና የሚሻረው በምንድን ነው? ትልቁ ጥያቄ እሱ ነው። ይሄ በጣም ከባድ ጥያቄ ነው። ምክንያቱም በነገው የብሔራዊ ቡድናችን ውጤት ላይ በጣም ከባድ ጠባሳ ያሳርፋልና ማን ነው የሚመርጠው? በየትኛው እውቀት ነው የሚመረጠው? የቴክኒክ ሰዎች አሉን ወይ? አሁን የቴክኒክ ዳይሬክተር ተሹሟል። የቴክኒክ ዳይሬክተር በልማት ስራዎች ላይ ነው በአብዛኛው የሚሰራው። ይህንን የብሔራዊ ቡድን አሰልጣኝ ምርጫን እንዴት ነው የሚያከናውኑት? የቴክኒክ ዲፓርትመንት ከጠፋ ማን ነው ሪኮመንድ አድርጎ ቴክኒካል መስፈርቶችን አውጥቶ አሰልጣኞችን ወደፊት የሚያመጣው? ለቅጥር የሚያመቻቸውና የሚቀጥረው አካል ውሳኔ ፌዴሬሽኑ ቢሆንም ማን ነው? ይሄ በጣም በጣም መሰመር ያለበት ነው። እኛ ሜዳ ውስጥ በ90 ደቂቃ ውስጥ ያለው ውጤት ላይ ነው ሁሌ ፎከስ አድርገን የምንሮጠው። ከዛ ይልቅ ግን የነገን ብሔራዊ ቡድናችን መሰረት የሚጥለው ይሄ ኤሪያ ነው። ስለዚህ እዚህ ጋር በጣም ችግር አለ። ከዛ ውጭ ግን የኢትዮጵያ ብሔራዊ ቡድን አሰልጣኝ መሆን በራሱ ማዕረግ ክብር የሚሆንበት አሰራር አልተዘረጋም። አሁን ለምሳሌ አሰልጣኝ ውበቱ አባተ በራሱ የተለያዩ ምክንያቶች ከኃላፊነት ተነስቷል። ይሄ ሊያስደነግጠን ይገባል።
ምክንያቱም የብሔራዊ ቡድን አሰልጣኝ ስለተስለ ቅድም እንዳልኩት ጧፍ አስገብተ የማታገኘው ቦታ ነው። ዛሬ ግን አልፈልግም አልጫወትም ሁላ እየተባለ እየሰማን ነው። ይሄኛው ለምን መጣ? በሁለት ነገሮች ማየት ይቻላል። አንደኛ በውጤቱ ተስፋ በመቁረጥ ነው ብለን እንድንወስደው እንችላለን። ሁለተኛ ሰዎች ጫናን የመሸከም አቅማቸው ደካማ ትከሻቸው ስስ በመሆኑ ነው ብለን እንወስደው እንችላለን። ሶስተኛው ግን በክለብ አሰልጣኝነት የሚገኘው ገንዘብና ጥቅም በብሔራዊ ቡድን አሰልጣኝነት አይገኝም። ስለዚህ ይሄ የኢትዮጵያ እግር ኳስ ፌዴሬሽን ሊያስብበት ይገባል። ለምሳሌ አንድ አሰልጣኝ ብሔራዊ ቡድን መጥቶ ከክብሩ ውጪ ሀገርን ከማስጠራት ውጪ የሀገርን የ120 ሚሊዮን ህዝብ ውክልናን አግኝቶ ከሚገኘው እርካታና ክብር ውጪ ወደ ኪሱ የሚገባ ነገር የለም ብሎ ክለብ አሰለጥን ግን 2 ሚሊዮን 3 ሚሊዮን ኪስ ይከታሉ ብሎ ሂሳብ እንዲሰራ ያደርገዋል። ስለዚህ አሁን ለብሔራዊ ቡድን አሰልጣኝ የሚሰጡት ጥቅሞች በአንድ ወቅት ጉዳስ ብለውናል አይደል? ነገር ግን ከክለቦች ጋር ስንመዝነው ከክለብ ያነሰ ነው። ስለዚህ የብሔራዊ ቡድን አሰልጣኝ ልብ ወዴት ይሸፍታል? ክለብ አሰለጥን ላይፌን እለውጣለሁ፣ የተሻለ ጤፍ ገዝቼ ከልጆቼ ጋር እበላለሁ ብሎ ማሰብ ይጀምራል። ስለዚህ ይሄ ሁላ መፈተሽ አለበት። እነዚህ ነገሮች ስሜትን ይሸራርፋሉ። አሁንም የብሔራዊ ቡድን አሰልጣኝ ለመምረጥ እኔ አሰልጣኝ መምረጡ ላይ አይደለም ጥያቄ፣ አሰልጣኝ የሚመርጠውስ ማን ነው? ያ ነገር ነው መጀመሪያ መዘርጋት ያለበት። አንድ ቤት ፋውንዴሽን ሳይኖረው ቤት አይቆምም። ስለዚህ ፋውንዴሽኑ ይህንን የሚመርጡ ባለሙያዎች ያስፈልጋሉ። ፌዴሬሽኑ ምን እንዳመቻቸው አላውቅም። ከዚህ በፊትም መግለጫ ላይ የተነገረ ነገር የለም። ውበቱ አብርሃም ተሰናበተ፣ ውበቱ ተመረጠ የሚል መግለጫ ነው የሰማነው። ስለዚህ በምን ኢቫሉዌት አድርገው ውበቱን አመጡት፣ በምን አብርሃምን አሰናበቱት የሚታወቅ ነገር የለም። አብርሃም ሲሰናበት ፐርሰናል የሚመስሉ ነገሮችን ታያለ። ከኮት ዲቫር ጋር ያንን ውጤት አስመዝግበው እንትና ሌላ እዚህ ላይ መነሳት ያለበት ነገር የብሔራዊ ቡድናችን ውጤት ራሱ ይሄ እንደ ቴርሞሜትር የመውጣት የመውረድ ነገር ነው የምታይበት። በአንድ ወቅት ላይ ኮት ዲቫርን አሸንፈን እግር ኳሱ አደገ ላይ ወጣን ብለን ስንል በሶማሌ ደግሞ ተሸንፈ የምታይበት አጋጣሚ አለ። በአንድ ወቅት ላይ ግብጽን 2-0 አሸንፈን በቃ ታሪክ ተሰረተ ብለ ስትል በጊኒ ደግሞ በደርሶ መልስ ድራሽ ሲጠፋ ታየዋል። ምንድነው ይሄ? ኮንሲስተንሲ የለም። እዚህ ጋር ምንድነው ችግሩ? ስለዚህ አሁንም አሰልጣኝ ሲቀጠር በቂ ጊዜ እንደ ውበቱ ተሰጥቶት ፍቅር ኖሮት ሀገሬን አገለግላለሁ እስከ ማንኛውም ነገር ቢመጣብኝ የሚል አሰልጣኝ ከሀገር ውስጥ ይሁን ከውጪ የሚመረጥበት መስፈርቶች ወጥቶ መሰራት አለበት። ያ ካልሆነ ግን የጎመን ምንቸት ግባ የምን ውጣ የሚባል የሆነ አባባል አለ። ሰንበዲ ይገባል ሰንበዲ ይሄዳል። የሰው ለውጥ አይደለም እግር ኳስ የሚፈልገው። በርካታ ሰዎች እኔ በጋዜጠኝነት ሙያ እንኳን ባሳለፍኳቸው አመታቶች ቁጥር ስፍር የሌላቸው አሰልጣኞች ወደ ብሔራዊ ቡድን መጥተዋል። የነሱ መምጣት የሰው ለውጥ ካልሆነ በስተቀር የውጤት ለውጥ አልመጣም። ቅድም አንተ እንዳልከው ነው። ብሔራዊ ቡድኑ አለ፣ መሰረታዊ ለውጥ ግን እግር ኳሱ ላይ በውጤት በኩል ሊመጣ አልቻለም። ስለዚህ አሁንም ኳሱ ያለችው የኢትዮጵያ እግር ኳስ ፌዴሬሽን ላይ ነው። ሁነኛውን ሰው ለቦታው መምረጥ ያስፈልጋል። ለዛ ግን ባለሙያዎች መኖር አለባቸው። ቀደም እንዳልኩ ነው ዶክተር እኔ መሆን አልችልም፣ እውቀቱም የለኝም ችሎታውም የለኝም። ሕክምና ውስጥ ገብቼ ግን የመመጥበጥ ያህል ነው ያለ ቴክኒክ እውቀት የሌለው ሰው እዛ ቦታ ላይ ብሔራዊ ቡድን ምርጫ ሲያደርግ በብሔራዊ ቡድን ውጤት በተጫዋቾቻችን ሞራል ላይ ትልቅ ኪሳራና ጉዳት ያደርሳል። የአሰልጣኞች ስንብት ያንዱን የአብርሃምን የውበቱን የሰውነትን ወይ ደግሞ የሌሎችን እንደው በተከታታይ ያሉትን እንኳን ብናይ ከገብረመድን ጀምሮ አሸናፊ በቀለ ገብረመድን በያዘው አብርሃም በያዘው ሰውነት በያዘው ውበቱ በያዘው ጊዜ የአሰልጣኞቹ ስንብት ከሆነ ውጤት መጥፋት በኋላ ይጠበቃል። አሰልጣኙ ሊባረር ይችላል ተብሎ ብዙ ሩመሮች ይሰማሉ። ሰደንሊ አሰልጣኙ ከብሔራዊ ቡድን ኃላፊነታቸው ተሰናብተዋል የሚል ነገር ነው። የመጀመሪያው ነገር አሰልጣኙ ኮንትራክት ሲወስድ የሚለካ ነገር ለምሳሌ አሰልጣኙ ውበቱ አባተ በነበራቸው ከ2013 ጀምሮ በሚኖራቸው የ2 ዓመት ወይ 4 ዓመት ቆይታ የኢትዮጵያ ብሔራዊ ቡድንን ምን ማድረግ ነው የሚለው የሚለካ ኦብጀክቲቭ የሆነ ሜዠርመንት ያለው ነገር አይደለም። የተሻለ ውጤት ማስመዝገብ በቻን የተሻለ ውጤት ማስመዝገብ በአፍሪካ ዋንጫ የተሻለ ውጤት የሚል ነገር ነው። የተሻለ ምንድን ነው? ለምሳሌ ተሸንፎም ቡድኑ ከዚህ በፊት የነበረው የፖሴሽን ሬት እንደዚህ ነው፣ አሁን ግን ይህን ያክል ፖሰስ አድርጓል፣ ስለዚህ እሱም በራሱ ፕሮግረስ ነው ወይም መሻል ነው ተብሎ ሊታሰብ ይችላል ሰብጀክቲቭ የሆኑ ሜዠርመንቶች። ነገር ግን የአሰልጣኞቹን ስንብት አሁን ቅድም ይሳቅ እንዳልከው ኦብጀክቲቭሊ በዚህ ምክንያት ነው ይሄንን ስላላሟሉ ነው እንዲባል። ለምሳሌ ውበቱ አባተ ወደ ሞሮኮ ሲያቀኑ ከጊኒ ጋር ከተቻለ 6 ነጥብ ካልሆነ ሚኒመም 4 ነጥብ አሟላለሁ ብለዋል። ለማሳካት ነው የሚሄደው ብለዋል። ሁለቱም አልሆነም። ስለዚህ በሚለካ ውጤት ተሰናብተዋል ልትል ትችላለህ። ነገር ግን እሱም ሳይሆን አሰልጣኙ በራሳቸው ፈቃድ መልቀቂያቸው እንዳስገቡና በጋራ ስምምነት ውላቸው እንደተቋጨ ነው የምናየውና እነዚህን አይነት አካሄዶች የሆነ ግለሰባዊ የሚመስሉና ለኦዲየንሱ ለስፖርት ቤተሰቡ በሚለካ በሚገባ ቋንቋ ማስረዳት እንዲቻል ምንድነው መሆን ያለበት? ቅጥሩም የሚናገረው ነገር ስላለ ነው። መጨረሻ ላይ አብርሽ ይሄንን ለማለት እንግዲህ ወደ ኋላ እንመለስና
ቅድም ይሳቅ በደንብ አንስቶታል። በተለይ አሰልጣኝ ክብረነክ በሆነ ሁኔታ አሰናብታ አሰልጣኝ ሌላ አሰልጣኝ ስታመጣ ነገ ማን ነው ሊመጣል የሚችለው? ነገ በኔ ነው፣ ምንም ጥያቄ የለውም። ስቲል እስካሁን ድረስ መልስ የሚያስፈልገው ጥያቄ አለ። አሰልጣኝ አብርሃም መብራቱ ለምን ተሰናበተ ከብሔራዊ ቡድን? መልስ ያስፈልገዋል። እስካሁን ድረስ ተደፋውነት ለምን ተሰናበተ? አብርሃም ገብረመድህን ኃይሌ ለምን ተሰናበተ? አሸናፊ ለምን ሪሰንቱ ተሰናበተ የሚለው ዮሐንስ ሳሊም ይዟል እኮ ብሔራዊ ቡድን ሂደቱ ላይ ስለሆነ አሁን ስለ ኢትዮጵያኖቹ እናንሳ። ኢትዮጵያኖቹ አሰልጣኞች ስታሰናበታቸው እንዴት አመጣቸው? እንዴት ነው የምታሰናበታቸው የነበረው? አንዳንዶቹን እኮ ክብራቸውንና ማንነታቸውን በማይመጥን ሁኔታ ነበር ሲሰናበቱ የነበረው አይደለ? እናንሳ ከተባለ እኮ ገብረመድህን ኃይሌ እኮ 100% የማሸነፍ ሬት ያለው ቡድን ነው። ብዙዎች አሁን ብሔራዊ ቡድን ያዙም ክለብ ያዙ አሰልጣኞች እንደሚያነሱት ያሸነፈው እከሌ ቡድንን ነው ቢሉም ይሄ ውሃ ማይነሳ ነው የሚሆነው። ነገር ግን 100% የማሸነፍ ሬት የነበረውን ሰው ለምን ታነሷል? ሁለት ጨዋታ ሰጥተው ሁለት ጨዋታ አሸንፎልሃል። ቀጣዩን ጨዋታ ማየት ያንተ ኃላፊነት ነው የሚሆነው። ኢኳቶሪያል ጊኒንና ኮትዲቯርን ያሸነፈን ቡድን አሰልጣኝ አሰናብተህ ያውም ደግሞ ምንም ባልተፈጠረበት ሁኔታ አሰናብተህ ሌላ አሰልጣኝ ማምጣት ማለት ምን ማለት ነው? ጥያቄ ያስፈልገዋል። ይሄንን ያደረገ ፌዴሬሽን አመራር ለምንድን ነው አሰልጣኙ ቦቱ ከተሰናበተ በኋላ ሌላ አሰልጣኝ ማምጣት ያቃተውስ? አይደለ? ጣልቃ ገብነቱ ካለ ማለት ነው። እንደፈለገ የመሆን መብቱ ካለ ለምንድን ነው የከበዳቸው? ትናንት ሌላ ቀን ነው፣ ዛሬ ሌላ ቀን ነው አይደለም። አብርሃምን ለማሰናበት ያንን አይነት እርምጃ ከተራመዱ እዚህ ጋር ደግሞ ቦቱ በበቃኝ ከሄደ በኋላ ሌላ ሰው ማምጣት ለምንድን ነው የከበዳቸው? ይሄ መታሰብ የሚፈልግበት ነው፣ የሚያስፈልገው ነገር ነው ብዬ አምናለሁ። ሲቀጥል በየትኛውም ግራውንድ ሙያውን የሚያከብር ሰው ነው ስፖርቱ መምራት ያለበት። ሙያውን የሚያከብር ሰው ነው መምራት ያለበት። ቀላል ነገር ላሳይህ። እኔ ከፕሪሚየር ሊግ ጀምረህ የኢትዮጵያ እግር ኳስ ፌዴሬሽን ፕሪሚየር ሊጉን አውጣውና የኢትዮጵያ እግር ኳስ ፌዴሬሽን የሚያወዳድራቸውን ውድድሮች እንመልከታቸው። በምን አይነት ጥራት፣ በምን አይነት ሜዳ፣ በምን አይነት ሁኔታ ነው እየተካሄዱ ያሉት? ባለሙያዎች ምን አይነት ክብር ነው እየተሰጣቸው ያለው? ይሄ መታየት የሚገባው ነገር ነው። ዛሬ ማንም ሰው ብሔራዊ ቡድን ማሰልጠን አልፈልግም ቢልህ ትናንት የሰራው ወንጀልና ስራ ነው ዛሬ ዋጋ እያስከፈለ ያለው ማለት ነው። ገብረመድህንን ያሰናበክበት መንገድ፣ ዮሐንስን ያሰናበክበት መንገድ፣ አሸናፊ በቀለን ያሰናበክበት መንገድ ዋጋ እንደሚያስከፍል ዛሬ ቆም ብለህ የምታስበው ትናንትና ማሰብ ነበረበት። ትናንት የሰሩ ሰዎች በሰሩት ስራ ተጠራቅሞ መጥቶ ዛሬ እዚህ ጋር ያሉትን አመራሮች ዋጋ እያስከፈላቸው ነው። ምንም ጥያቄ የለው። ስለዚህ አሁንስ ይሄንን ለማስተካከል ዛሬም እኮ እናቶ ኢሳያስ እኮ ይሄንን መንበር ለቀው ወደ ሌላ ሰው ሲያስተላልፉ ይሄ ነገር የሚቀጥል ከሆነ የነበሩ ሰዎች ስራ ሰርተዋል ወይ ብሎ ለመጠየቅ ትገደዳለህ። ስለዚህ ማንኛውም ሰው ብሔራዊ ቡድን አሁን እኮ ከአሰልጣኝም አልፎ እኮ ተጫዋችም አልፈልግም ወደ ማለት መጥቷል። ቆይቷል። እሱማ ጥሪ እየደረሳቸው አንዳንዶቹን ክለቦቹ መልቀቅ ፈቃደኛ ሳይሆኑ አንዳንዶቹ ደግሞ በራሳቸው የሚደርሳቸውን ጥሪ ዲክላይን ያደርጋሉ። ቅድም ይሳቅ ባነሳው መልኩ ነው። አንደኛው ጫና መቋቋም አለመቻል ነው። ሁለተኛው ጎራ ለይቶ አቋም በመያዝ ነው። አሰልጣኞቹ ሲሰደቡ፣ አሰልጣኞቹ ሲበሻቀጡ፣ ተጫዋቾቹ ሲሰደቡ ሲበሻቀጡ ማንነታቸውን መሰረት አድርጎ ብዙ ነገር ሲባል ከለላ ያስፈልጋቸዋል። አሰልጣኙ ውበቱ አባተ ያን ሁሉ ውርጅብኝ ሲወረድበት የኢትዮጵያ እግር ኳስ ፌዴሬሽን ምን ብሏል? አይዞህ ብሏል። አሁን እነኛ የተናገሩ ሰዎች የፈለጉት ሊናገሩ ይችላሉ። ሲናገሩ ግን ሁለቱን ሰዎች ለማግባባትስ ሁለቱን ሰዎች ተው ለማሸማገልስ ወይ ደግሞ ለቀጠረው አካል ድጋፍ የማሳየት ነገሮች አሳይተሃል ወይ? ነገ ማን ይመጣልሃል እንደዚህ እየተሰደብክ? ስለዚህ ክለብ እኮ ብትሄድ እኮ 8 10 12 ሚሊዮን ብር እየተጠየቀ ነው አሁን እኮ አሰልጣኝ አይደል እንዴ? ያ ይቀልሃል ወይንስ በወር እንዳሰልጣኙ ውበቱ አባተ 250 ሺህ ብር ዘርንና ዘርማን ዘርን እያሰደብክ ብትሰራ ነው የሚቀልህ? ወይንስ እንደነ ደጉ እንደነ አዳነ አንፈልግም ብለው እንደቀሩት ብሔራዊ ቡድን እንደነ ጌታነህ ከበደ ነገም ሌላ ሰው ስጠራው አልፈልግም ሊልህ ነው ወይ? ተጫዋች አቋም የሚይዝብህ ከሆነ አመራርህን ቆም ብለህ ማሰብ አለብህ ማለት ነው። መመርመር አለብህ ማለት ነው። እስቲ እስካሁን የተሰናበቱን ሰዎች እንተዋቸውና አሰልጣኙ ውበቱ አባተ ምን ውጤት አምጥቷል፣ ምን ጥሩ ስራ ሰርቷል፣ ምን መጥፎ ስራ ሰርቷል ይፋ ይደረግ እስቲ። አዎ ነጥቡ እሱ ነው። እኔ እንትንም ነው በመጀመሪያ ደረጃ ሁለቱ አካላት የኢትዮጵያ እግር ኳስ ፌዴሬሽንና አሰልጣኙ ውበቱ በስምምነት ተለያዩ ሲባል ምን ማለት ነው? ይሄ ራሱ ክሊር መሆን አለበት። አንደኛ 2 አመት ቀሪ ኮንትራት አለው ሰውዬ ሲፈራረሙ በቀጣይ 2 አመት ጨርሳሉ ብሎ ነው አሰልጣኙ ውበቱ አባተ። በኋላ ላይ ምን ገጠመው? ስምምነት ማለትስ ምንድነው? ለምን የኢትዮጵያ እግር ኳስ ፌዴሬሽን ያስቀመጠው ሪኳየርመንት አለ? ምን ያካትታል ነው? ውበቱ ይሄን እንዲያመጣ ይሄን እንድታረግ እኛ ደግሞ ይሄን እንድናረግ ተባብሎ ነው የተስማሙት። ያን ሲስማሙ ነግረውናል። አሁን ሲለያዩ ግን ግልጽ የሆነ ነገር የለም። ምን ማለት ነው? ቅድም እንዳልኩ ነው። አንደኛ ውበቱ በቃኝ እስከሚልም ድረስ የኢትዮጵያ እግር ኳስ ፌዴሬሽን መጠበቅ አልነበረበትም። ምክንያቱም
ቁጥሮች የሚያወሩት ነገር አለ። የተቀመጡት ኮንትራክቶች ከሆኑ ጋይድ የሚያደርጉ እዛ ላይ የተቀመጡ ነገሮች አሉ እና እነሱ አፋውጥተው የሚያወሩት ነገር አለ። ብሔራዊ ቡድናችን ከፍተኛ እድል ተሰጥቶት የሄደባቸው ውጤቶች በገሃድ የሚታዩ ናቸው። የውበቱን ጥረት አደንቃለሁ። ባለው ሪሶርስ ሊያመጣቸው የሞከራቸውን ነገሮች ትልቅ ዋጋ ሰጣለሁ። ነገር ግን ፓራሜትሩ ውጤት እስከሆነ ድረስ እዛ ጋር የተቀመጠ ነገር አለ። ይሄንን ኢቫሉዌት የሚያደርግ የቴክኒክ ዲፓርትመንት የለንም። ስለዚህ አሁን ፌዴሬሽኑ ውበቱ በቃኝ እስከሚል ለምን ጠበቀ? ለምሳሌ የማሊ አሰልጣኝ ባለፈው ማንስተናል። ማሊኮ ውጤት የላትም ተብሎ አውቶማቲካሊ አሰልጣኙ ኃላፊነት ተነስቷል። ለምን? እዛ ጋር የቴክኒኩን ነገር ኢቫሉዌት የሚያደርግ ራሱን የቻለ በዲ ያለ ማለት ነው። እዚህ ግን የለም። ውበቱ በቃኝ አለ። ፌዴሬሽኑም ደግሞ ይፋ ባልሆነ መንገድ የውበቱን ጥያቄ ተቀበለ። ስለዚህ ነገም የሚመጣው አሰልጣኝ ውበቱ የለቀቀበት ምክንያት ይሄ ነው ብሎ እንዲማር እንኳን ለፐብሊኩም ሆነ ለእኛም ለሚዲያው የተገለጸልን ነገር የለም። ስለዚህ ይሄ የሚነግር ነገር የአስተዳደር ሰዎች በማይመለከታቸው ነገር ላይ ገብተው ያንቦጫረቁ ነው ማለት ነው። እኔ የሚሰጠኝ ትርጉም ይሄ ነው። ምክንያቱም የኢትዮጵያ እግር ኳስ ፌዴሬሽን እውቀት ባላቸው ሰዎች መመራት አለበት ከተባለ በተለይ ቴክኒክ ዲፓርትመንቱ የእግር ኳስ ክህሎትና እውቀት ባላቸው ሰዎች ነው መመራት ያለበትና ይሄ የአንድ የውበቱና የፌዴሬሽኑ መለያየት ጉዳይ አይደለም። በቀጣይ በእግር ኳሱ ላይ መጥፎ አሻራ እየጣለ ነው የሚሄደውና ቅድም እንዳልኩ ነው ዲፓርትመንት የለም። ዲፓርትመንትን ቢኖር ዲፓርትመንቱ መመራት ያለበት የስፖርቱ የእግር ኳሱ እውቀት ባለው ሰው ቢሆን ይመከራል። ለምን አሰልጣኝ ስታመጣ ዝም ብለህ አይደለም ዘግነ የምታመጣው። ቆጥራ ሰፍረን የምትሰጠው ቆጥራ ሰፍረን የምትቀበለው። ለምሳሌ ኮንትራቱ ላይ የነበረው አሰልጣኙ ውበቱ አባተ ለቻን አፍሪካ ዋንጫ ማሳለፍ ለአፍሪካ ዋንጫ ማሳለፍ ኤንድሶን የመሳሰሉት ነገሮች ናቸው የነበሩት። ይሄ ሳይሆን ሲቀር ቆም አይደለ። ከዛ ውጪ ዝርዝር ነገሮች የቆመበት ምክንያት ምንድነው? በጊኒ እንዴት ተሸነፈን ስላየነው ብቻ አይደለም። እኔ እናንተ ባለሙያዎች ስለሆነን በስፍራም ስለተገኘ ብዙ ነገሮች አይተናል አይደለ። ዝርዝር ነገሮች ያስፈልጉታል። አሰልጣኝ ሰውነት ቢሻው ኢሊሊ ሆቴል እኮ በነበረ እንትን ሲሰናበት እኮ ዘሶኮልድ በዛ ወቅት ቴክኒክ ዳይሬክተር ነኝ ሲል የነበረው ሰውዬ የጁር ወራና ማዘመት ሲቆጥር ነበር የነበረው። ይሄ ነው ወይ ግምገማ ማለት? ሪሊ ይሄ ነው ወይ ቴክኒክ ሰው ማለት? ቡድኑ የነበረው ብልጫ የነበረው ፖዚሽን የነበረው ትራንዚሽን የማሸነፍ ሬት ሌሎች ነገሮች መታየት አለባቸው። አሰልጣኙ ውበቱ አባተስ በተሰጠው ጊዜ ልክ የሰራቸው መልካም ስራዎች ካሉ በተሰጠው ልክ ደግሞ ያጎደላቸው ነገሮች ካሉ እነኚህ ናቸው ብሎ ቪዚብል ወደ መድረክ ወይ ደግሞ ወደ ህዝብ መድረስ አለበት። ነገ የሚመጣም ሰውዬ እኮ ኦኬ ይሄ ከሆነ ህዝብ አለኝ ፌዴሬሽን አለኝ ተጫዋቾች አሉኝ ብሎ ይመጣል። ተጫዋቾቹ ስለምንድን ነው ወደ መድረክ እንዲመጡ ማይደረገው? ባለፈው ማንስተናል እኮ የምታስታውስ ከሆነ ለምንድን ነው ሁሌ አሰልጣኝ ብቻ ለምንድን ነው ሁሌ ምክትል ብቻ የሚሆነው? ተጫዋቾቹም ይምጡ ሀሳባቸውን ያጋሩ። ታፍነው ታምቀው ቁጭ ያሉ ሰዎች አሉ። ብዙ ነገር ሊነግሩ የሚፈልጉ ሰዎች አሉ እኮ በነገራችን ላይ እንደተባለው አሁን ቴክኒክ ዲፓርትመንት በሌለበት ሁኔታ ውስጥ ማን ነው ሊገመግም የሚችለው? አሰልጣኙ ውበቱ አባተን ቴክኒክ ዳይሬክተሩ እኮ አሰልጣኙ ውበቱ አባተ ኦልሞስት እየለቀቀ በነበረበት ሰዓት የመጣው አይደል እንዴ? ስለዚህ ምን ስልጣን ምን ሞራል ይኖረዋል ይሄን መገምገም? ሪሊ እሱስ ብቻ ገምግሞ ይችላል ወይ? ስምኝ እዚህ ላይ እኮ አሁን ምን እንደሆነ ታውቃለህ? ውበቱ ያቀረባቸውን ነገሮች ፌዴሬሽኑ በምን ቋንቋ ተግባብቶ ፈታው? ምክንያቱም እነዚህ ያስተዳደር ሰዎች ናቸው። ውበቱ ቴክኒካል ነገር ነው የሚያቀርብልህ። በምን ፈታቸው? አንደኛው ነገር ይሄን አማካሪ ሳላቸው ወይ በነገራችን። ሁለተኛ ነገር እኔ በቃኝ ስልህ እሺ ብለህ ብሔራዊ ቡድኑን የምትፈትንበት ቅድም አብርሽ እንዳለው ነው ፕላን ቢ ምን አስቀምጣል? ምንም ነገር የለም። አሁን በእርግጠኝነት ምነግርህ ብሔራዊ ቡድናችን የወዳጅነት ጨዋታ ሲኖረው አሁን ቴክኒክ ዳይሬክተር ሆነው የተሾሙት ኢንስትራክተር ዳንኤል ገብረማርያም ብሔራዊ ቡድኑን ይረከቡት ነው የሚባለው። ይሄ ደግሞ ይሄ ቀዶ ጥገና ይሄ ሬዲሜድ የምትለው ነገር ነው እንጂ ይሄ ለጊዜያዊ መፍትሄ የምትለው ነው እንጂ ለዘላቂ ውጤት እየተጨነቀን አይደለም ማለት ነው። ብሔራዊ ቡድናችን ለዘመናት ህዝቡ ከውጤት ጋር ተጣልቶ የሚመኘውን ውጤት ማግኘት ያልቻለ ህዝብ ነው። ይህንን ህዝብ ለማስደሰት የሚሰራ ስራ እንደሌለ ነው የሚያሳይ። የኢትዮጵያ ብሔራዊ ቡድን እንኳን በእንደዚህ ወጣ ገባ እያልን ሰርተን ቀርቶ ረጅም ጊዜ ተሰርቶ እንኳን ፈቅ ማለት አልቻለም። የአፍሪካ ዋንጫ ብልጭ ብለን እንገባለን፣ ቀጥሎ ደግሞ 8 ዓመት ድርግም ብለን እንጠፋለን። ምንድን ነው ይሄ? ለምን አለፈን? የለም አሁን የኢትዮጵያ ብሔራዊ ቡድን እኮ በጊኒ የደረሰበት ሽንፈት እኮ ምንድን ነው ተብሎ ግምገማ እኮ አልተቀመጥንም። ደካማ ጎናችን ላይ ጠንካራ ጎናችን ላይ እኮ እንደ ፌዴሬሽን ፕላትፎርም ተዘርግቶ የተሰራ ስራ የለም። እንዴት ነው የምንማሩት ታዳሽ? በጊኒ ሁላ ብልጫ ተወስዶብን በተለይ የመጀመሪያው ጨዋታ ቡድን በማይመስል መልኩ እንደዛ ተዋርደን የወጣንበት ምክንያት ምንድን ነው? ተጫዋቾቻችን ጋር ነው? አሰልጣኞች ጋር ነው? ምንድን ነው ችግሩ? ሌላ የኢትዮጵያ ብሔራዊ ቡድን ስደት ተሰዶ እየተጫወተ ነው ያለው። ሆም አድቫንቴጅ እያጣን ያለው ነው።
በሜዳችን እነ ናይጄሪያን ሳይቀር የምናሸንፍበት እድል ነበረን በሂዩሚዲቲም በተመልካቹም ድጋፍ ይሄን ሁሉ አተናል እነዚህ እንዴት አንገበግቡንም አያሙንም አሁን እኮ በሽታችን ሌላ ነው መድኃኒት እየፈለግን ያለ ነው ሌላ ነው ብሔራዊ ቡድኑ ውጤት ለምን አላመጣም ብለን እኛም እየጮህን ያለ ነው መጀመሪያ እኮ እነዚህ ትንንሽ የሚመስሉ ነገሮች እኛ ሀገር እኮ የሉ ሜዳ እንኳን በአግባቡ የለንም ይሄ እኮ በጣም አሳፋሪው ነገር እኮ ነው እኛ ሜዳን በአግባቡ ሳይኖረን ውጤት እንዴት አልመጣም ብለን እየጮህን ያለ ነው ስለዚህ መታረም ያለባቸው በርካታ ነገሮች አሉ በተለይ አሰልጣኝ ሲመረጥ የራሱ ጥንቃቄ ያለው የራሱ ዲፓርትመንት አለው አሁን ውበቱን ስንብቱን ተቀብሎ በአስተዳዳሪ መንገድ የሸኘው የኢትዮጵያ እግር ኳስ ፌዴሬሽን ነው ቀደም እንዳልኩ ነው ብዙ ስራዎች ሰርተዋል ጽፈት ቤት ኃላፊው አቶ ባህሩም ሁሉ ጥሩ ስራ ሰርተዋል ኢቭን እንኳን ሊግ ውድድሩን እንኳን አንስተው መስጠታቸው ሁሌ በታሪክ የሚታወሱበት ነው ከዛ ሌላ የሚሰሯቸው በርካታ ስራዎች አሉ የብሔራዊ ቡድን ጉዳይ ላይ ግን ትልቅ ኢንተርፌረንስ ይታየኛል ነው በግሌ ለምሳሌ አንደር 17 የሴቶች ቡድን አንደር 20 አሰልጣኝ ሲቀጠር ቴክኒክ ዲፓርትመንት አያውቅም የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ናቸው አፖይንት የሚያደርጉት ይሄ እኮ ፓወር የለን እንተ ስልጣኑ የለንም እውቀቱ የለንም ቀደም እንዳልኩ ነው ከዶክተር ጋር ነው አያይዤ ማውራ የሴቶች ቡድን አሰልጣኝ ሲሾም የብሔራዊ ቡድኑ አሰልጣኝ ከሌ ተብሎ ነው የሚነገር እንጂ ማን ከማን ጋር ተወዳድሮ በምን መስፈርት አየለ የሚባለው አሰልጣኝ በልጦ እንደተሾመ ኢንፎርሜሽን እንደ ጋዜጠኛ እንኳን የለንም ይሄ በራሱ ለመጣው የውጤት ቀውስ አንደኛው ምክንያት ነው ስለዚህ አሁንም ቀጣይ ከዚህ ትምህርቶች ተወስዶ መሰራት ነው ያለበት ለብሔራዊ ቡድን አሰልጣኝ ምርጫ ከመሩት አሁን ገብረመድህን ስሙ ከብሔራዊ ቡድን ጋር ይነሳል ገብረመድህን ትልቅ አሰልጣኝ ነው በተለያዩ ክለቦች ከመቀሌ 70 እንደርታ ጀምሮ ትልቅ ስራው ሰርቷል ስማቸው የሚያያዛው በእግር ኳስም ትልቅ ታሪክ ያለው ሰው ነው ለብሔራዊ ቡድኑ ዲዘርቭ ያደርጋል ግን ይሄ ሰው ከዚህ በፊት ለምን ብሔራዊ ቡድን መጣ ከዛ እንዴት ለምን ወጣ አሁንስ እንዴት ነው መጣ አሁን ስሙ በብዛት እየተደጋገመ እየተነሳ ነው ስለዚህ በስተትን በስተት ላይ እየደጋገምን ከምንሄድ ሰከን እንበል እስቲ እንደገና ሰው መሾም ብቻ አይደለም ውበቱ ለምን ብሔራዊ ቡድን በቃኝ ብሎ መረረው ለምን ውጤት እስከ ውጤት ጋር የተጣላ ጊዜያትን አሳለፈ የወዳጅነት ጨዋታ ተመቻችቶለት በብሔራዊ ቡድን ታሪክ ከፍተኛ ደሞዝ ተከፍሎት የወዳጅነት እንዳልኩ ብዙ ነገር አግኝቶ ለምን ከውጤት ጋር ተጣላ አንተ ሞሮኮ ነበርክ ሞሮኮ ላይ የነበረውን ኢንፍራስትራክቸር እኔ ያልናገርም አንተ ይበልጥ መናገር ትችላለህ እኔ በተለያዩ ሀገሮች ሄጄ ጨዋታዎችን እከታተላለሁ በፌዴሬሽን ደረጃ በክለብ ደረጃ ተውና በሆቴል ደረጃ እኮ 2-3 ሜዳ እኮ ነው የምታዩት በትምህርት ቤት ደረጃ 3-4 ሜዳ ነው የምታየው እዚህ እኮ አንድ እንኳን የረባ ስቴዲየም የፊፋን የካፍን ሚኒመም ስታንዳርድ እንኳን ማሟላት የቻለ ስቴዲየም ሳይኖረን እግር ኳስ አለን ብለን ነው እየተንጫጫን ያለ ነው መልካም ውይይታችን አሁንም እንቀጥላለን የሚታየኝ የኢትዮጵያ እግር ኳስ ፌዴሬሽን ለብሔራዊ ቡድኑ በተለይ ውበት አባተ ይመሩት ለነበረው ብሔራዊ ቡድን ያደረጓቸው መልካም ነገሮች አሉ እነሱ መጥቀስ ያስፈልጋል ብዬ አምናለሁ አንደኛው የኮቺንግ ስታፉ የተሟላ እንዲሆን በማድረግ በኩል የመረጧቸውን አሰልጣኞች የተሟላ ረዳቶቻቸው የተሟሉ ናቸው ከዛ ውጭ የስነ ምግብ ባለሙያዎች እንደዚሁ የተመደበለት ነው በኋላ ላይ እንግዲህ ባለሙያው በራሱ ፈቃድ ወይ በምን እንደሆነ ግልጽ አይደለም እንጂ የስነ ልቦና ባለሙያም ነበረ የቪዲዮ አናሊስትም ከቡድኑ ጋር ትንተናዎችን ይሰራል ከዛ ባሻገር የወዳጅነት ጨዋታዎችም የውበቱ አባተ ቡድን ከሌሎቹ አሰልጣኞች በተሻለ ቁጥር 10 የወዳጅነት ጨዋታዎችን በነበረው ቆይታ አድርጓል 10 የሚደርሱ የወዳጅነት ጨዋታዎችና እነዚህ እንደ ግዴታም ቢቆጠሩ ብሔራዊ ቡድኑ የግድ ውጤት ለማምጣት ማድረግ ያለባቸው ቢሆኑም በዚህ ረገድ ፌዴሬሽኑ የብሔራዊ ቡድኑ እንዲሻሻል አሰልጣኙም ደግሞ ስራቸውን ባሰቡት መንገድ እንዲሰሩ የራሳቸውን አመራሮቹም አጠቃላይ ፌዴሬሽኑ የራሱን አስተዋጽኦ አድርጓል ብዬ አስባለሁ ይሄንን ፖዚቲቭሊ በኔ በኩል ያየሁት ምልከታ ነው ምናልባት ይሄ መደበኛ ስራ ነው ፌዴሬሽኑ በዚህ በኩል ብሔራዊ ቡድኑን ካላገዘ ምናምን ተብሎ ሊነሳ ይችላል ግን ይሄም ያልሆነባቸው ጊዜያት ስለነበሩ እነዚህን በአዎንታዊ ጎኑ ማንሳት ያስፈልጋል ግን እነዚህ በቂ ናቸው ወይ አሁን ኢንስትራክተር ዳንኤል አንድ እኔ የተሟላ ዲፓርትመንት አይደለም ያለው አንድ ሰው ሁለት ሰው ነው ወይ ቴክኒክን መምራት ያለበት የቴክኒክ ዲፓርትመንት ሲባል አጠቃላይ የብሔራዊ ቡድኑ ብቻ እኮ አይደለም የሴቶች አለ የወንዶቹ ብቻ ሳይሆን የሴቶች ብሔራዊ ቡድን አለ ከዛ ውጭ ደግሞ በእድሜ ደረጃ የተዋቀሩ አሉ አሁን ኢትዮጵያ በቀጣዩ ክረምት ሐምሌ ወር ውስጥ የምታስተናግደው ደግሞ ከ23 ዓመት በታች የሴካፋ ውድድር አለ ቡድኑ አለ እሱ ቡድን አሁን የት እንዳለ አይታወቅም ከዚህ በፊት ባህር ዳር ላይ የተሳተፈውን ቡድን አሰልጣኙ ውበቱ አባተ ነበር ይዘው ራሳቸው ሲያዘጋጁት የነበረው እንዲያውም እሱም በመልካም ጎን ስናነሳ ነበረ እያንዳንዱ አሰልጣኝ
ታዳጊዎች ላይ የሚሰራው አሰልጣኝ የራሱን የፍልስፍና ይከተላል የስልጠና ስልት። ከዛ እነሱ ወደ ብሔራዊ ቡድን በሚሸጋገሩበት ጊዜ ደግሞ ብሔራዊ ቡድን የሚረከባቸው ሌላ አሰልጣኝ ነው። ስለዚህ ይሄ ኮንቲኒየስ የሆነ የስልጠና ስልት መኖሩ አይ ቲንክ ተደጋጋፊ የሆነ የስልጠና ስልትና ተጫዋቾቹን በዛ ልክ ተቀርጸው ይመጣሉ፣ ፉትቦሉ አይደንቲቲ ይኖረዋል የሚለውን ነገር ስናነሳ ነበር። አሁን እንግዲህ ሁለቱም ቀርቷል። ከ23 ዓመት በታችም ኦልሞስት 2 ዓመት ስለነበረው የእድሜውን ጉዳይ እንተውና በትክክለኛው እድሜ እንኳን ተጫወቱ ብንል ኦልሞስት 2 ዓመት ስላለፈ 23 24 ላይ የነበረ ተጫዋች አሁን ኤክስፓየር አድርጓል። ሌላ ታለንት ሌላ ታዳጊ ነው የሚያስፈልገው ቴዎሬቲካሊ። ስለዚህ ያልተሟላው ነገር የአሰልጣኙ መቀያየር፣ አሰልጣኙ ሲሰናበት በዚህ በሚቆጠሩና ሊያሳካቸው ባልቻላቸው ችግሮች ነው የተቀጠረው። ደግሞ እነዚህን ኃላፊነቶች ይዞ ነው ማለቱ ብቻ በቂ ነው ወይ? የቴክኒክ ዲፓርትመንቱን አነሳን። ከዛ ውጭ የመሰረተ ልማቱ ጉዳይ በጣም እንግዲህ አመት ሊያስወራ የሚችል ነገር ነው። ያልተሟሉ ነገሮቹ በጣም ብዙ ናቸውና ከስልጠና ስልቱ አኳያ አሰልጣኞቹ ሲመጡ ለምሳሌ አሰልጣኝ ኤክስ የሚባል አሰልጣኝ ከሆነ በሀገር ውስጥም ይሁን በውጭ ሀገር የሚያሰለጥነው ክለብ ወይ ሀገር አለ። ያንን የስልጠና ስልት የሰራበት ውጤታማ ያደረገው አለ። ያንን ይዞ ሲመጣ ደግሞ የሚያጋጥመው አንዱን ከአዳማ፣ አንዱን ከጊዮርጊስ፣ አንዱን ከቡና፣ ከፋሲል፣ ከባህር ዳር ከሌሎችም ክለቦች መርጦ ነው የሚያጫውተው። የነዚህ ሁሉ የክለብ አይደንቲቲ ደግሞ ጉራማይሌ ነው። ስለዚህ ይሄስ ራሱ ችግር አይሆንም ወይ? አብርሽ ካንተ እንጀምር። እንግዲህ ቅድም ይሳካ ካነሳው ነገር አንድ ጨረፍ አድርጌ ልልፍ። እኛ አሁን የታመምነው ራሳችንን ነው። መድኃኒት እየፈለግን ያለውን ለቁርጥማት ነው። ማይገናኝ ነገር የሆነ ያለው ማለት ነው። አዎ። ስለዚህ ለተገቢው ህመም ተገቢውን መፍትሄ መፈለግ ያለብን። ይሄን ለማድረግ ደግሞ ሁሌም እንደምለው ተጠያቂነት ያለበት አሰራር እስከሰፈነ ድረስ ሁሉም በልክ መስራት ይችላል ብዬ አምናለሁ። ስታመጣውም ተጠያቂነት እንዳለበት አምነህ ስታሰነበተውም በዛ መልኩ ሲሆን ነው። ጉራማይሌነቱ እንደቀጠለ ይሆናል፣ ማይቀር ነው። አሁንም ቅድም አነሳ ነው። ምክንያቱም አሰልጣኝ ስታሰናበት እንደፈለክ አሰልጣኝ ስታመጣ እንደፈለክ ከሆነ ይቀጥላል ነገር። ቅድም ወጥ የሆነ አካሄድ እስካልተቀመጠ ድረስ ብያለሁ። ይሄ ሲሆን ለዋናው ወንዶች ብሔራዊ ቡድን፣ ለሴቶች ብሔራዊ ቡድን ለ17 ዓመት በታች፣ ለ23 ዓመት በታች፣ ለ20 ዓመት በታች እያልክ ለምሳሌ በዘንድሮ ዓመት አሰልጣኝ አጥናፉ አባተ ያዘው አሰልጣኝ አጥናፉ አለሙ ያዘው ከ23 ዓመት በታች ብሔራዊ ቡድን ነበር። የት ነው ያለው ያ ብሔራዊ ቡድን? እነ ዱሬሳ ሹቢሳ የነበሩበት፣ እነ ፉአድ ፈረጃ የነበሩበት ቡድን እድሉ ደረጀ ይሄ ቡድን የት ነው ያለው? ስለዚህ ሐምሌ ላይ ከ23 ዓመት በታች ብሔራዊ ቡድን አለ አይደል? ውድድር እሺ፣ ማንን ነው የምታመጣው እዚህ ቡድን ውስጥ? ይሄ ማለት እኮ ሻዶ ቲም ነው እኮ ለዋናው ቡድን። እነኚህ ልጆችስ በምን አይነት መልኩ ነው የተመረጡት? ሲመረጡስ ትክክል እድሜው ትክክለኛ ነው ወይ? እንደው መቼም ተጫዋቾቻችን እኮ እንደው ፈጣሪን ስለሚፈሩ ነው እንጂ እኮ 2 እና 3 ፓስፖርት ያለው ተጫዋች አለ እኮ። እድሜው ሲቀሸብ ነውር እኮ ነው በጣም። ወይ ከእድሜው እናትርፍ ወይ ከውጤቱ እናትርፍ፣ ከሁለት አንዱ ማትረፍ አለብን። ስለዚህ መቻል ውስጥ ያለው አሰለጣጠን ልክ ነው፣ ልዩ ነው። ጊዮርጊስ ውስጥ ያለው ልዩ ነው። ኢትዮጵያ ቡና ውስጥ ያለው ልዩ ነው። ግን ወጥ የሆነውን ነገር ለማምጣት ደግሞ ምንድነው ማድረግ ያለብን? ይሄንን እንደተባለው ቅድም የቴክኒክ ሰዎች ናቸው መልስ መስጠት ያለባቸው። በእግር ኳስ ውስጥ ረዘም ያለ ዘለግ ያለ ጊዜ ያሳለፉ ሰዎች በመጫወት ብቻ አይደለም፣ በዩኒቨርሲቲ ደረጃ በማስተማርም ተጫውተው ያለፉ ሰዎች አሉ። በጣም ብዙ እውቀት ምጡቅ የሆኑ ሰዎች አሉ። እውነቱ ልንገርህ እኔ ከዚህ ጋር ደግሞ ምን ይታየኛል፣ ሌላ ጊዜ ማስጨዋ ካለው የግድ ቦታውን ለምሳሌ ለአቀማመጥ እንዲመች እንጂ እኔ እዚህ ጋር ልቀመጥ እችላለሁ፣ ይሳቅ እኔ ጋር ሊቀመጥ ይችላል፣ አንተ ደግሞ ወይ እዚህ ጋር ልትቀመጥ ትችላለህ። ቦታው ላይ የመቀመጥ ጉዳይ ወንበሩን የመቀያየር ጉዳይ ካልሆነ በስተቀር ምሁራኑ ዩኒቨርሲቲ ውስጥ ሆነው ሙያቸውን መደበኛ ስራቸውን እየሰሩ የነሱ ሀሳብ በስልጠና ስልቱ ውስጥ የሚካተትበት የሚዳብርበት መንገድ የለም። ፎረሞች የሉ። እኔ ማስታውሰው በቅርብ ጊዜ ያሉትን የኢትዮጵያ ብሔራዊ ቡድን ወደ ካሜሩን ሲሸኝ የፎረም ተብሎ ተዘጋጅቶ ነበረ። ታስታውሱ ከሆነ የቀድሞ ተጫዋቾች፣ ባለሙያዎች፣ ጋዜጠኞች ሁሉም ተሰብስበው ብሔራዊ ቡድኑ የሚጎለው ይሄ ነው፣ እንደዚህ ነው መምጣት ያለበት ብለው ወደ ኋላም ወደፊትም ሊሆን የሚችለውን ታሪክን ከወደፊቱ ጋር እያጣቀሱ ግብዓት ሲሰጡ ነበረ እና በዛ ጊዜ የተነሳው ይሄ ነገር አሁን መሆን የለበትም። ብሔራዊ ቡድኑ በዘላቂነት ተሻሽሎ የሚደርስበት ደረጃ ላይ እስኪደርስ የኢትዮጵያ ብሔራዊ ቡድን መገኘት ያለበት ደረጃ ላይ እስኪገኝ ድረስ እነዚህ አይነት ሀሳቦች መካተት መቻል አለባቸው። አሁን የባለሙያ ምሁራን ለብቻቸው ይተቻሉ፣ ጋዜጠኛው ለብቻው ይተቻል። ምክትል አሰልጣኝ ይሆናል ሲፈልግ እንትና ቢሰለፍ እንትና ቢያሰልፈው ምናምን ይላል። ምሁራኑን በዛ ሆኖ ፌዴሬሽን እንዲህ ነው እንደሚመራው ይላሉ። ፌዴሬሽን ደግሞ እኔ የምመራበት መንገድ ትክክል ነው ይላል። ስለዚህ እነዚህ ሀሳቦች የቱ ጋር ነው የሚታረቁት?
ሚዲያውን በራሱ ጽንፍ ይዞ ከመሄድ ምሁራኑም እንደዚህ ከሚውሉ ፌዴሬሽኑም ደግሞ የኔ መንገድ ብቻ የተሻለ ነው ከሚል አኮሞዴቲቭ የሆነ የሁሉም ሀሳብ ታርቆ ብሔራዊ ቡድኑ የሚሻሻልበት መንገድ በምን አይነት መልኩ ነው መገናኘት ያለበት? አንድ ነገር ልጠቁም። እኔ ለምሳሌ ይሳቅ የምታስታውስ ከሆነ የናይጄሪያ ብሔራዊ ቡድን 2002 ይመስለኛል ሳላዲን ተቀጥቶ የመጣበት ጨዋታ ላይ የነበረው ቡድን ላይ እዛ ላይ ጄጂ ኦካቻ ነበር እዛ ቡድን ውስጥ። በብሔራዊ ቡድን ውስጥ ያለፉ ሌጀንዶችን ይዘሜን ለምሳሌ እናንተ ሞሮኮ ስንሄድ የትኛው የቀድሞ ብሔራዊ ቡድን ተጫዋች ነበር እዛ ቡድን ውስጥ ከደሳለኝና ከአንዋር ውጪ? ደሳለኝና አንዋር ስራቸው ሌላ ነው አይደለ? ለምንድነው ቀድሞ የተጫወተን ተጫዋች ይዘህ ማትሄደው? አትሊስት መልበሻ ክፍሉን እኮ ሞቲቬሽን እና ኤክስፒሪየንስ ሼር ያደርግልሃል። ክብር መስጠት መጀመር ከዚህ ነው። ትሪቡን እንዲገቡ እድል የሚሰጣቸው ነፃ ቲኬት የሚሰጣቸው ጨዋታ ሲኖር እነማን ናቸው? የአመራሮች ዘመዶች፣ የአመራሮች ጓደኞች፣ የፌዴሬሽኑ ውስጥ አካባቢ የሚያተፈትፉ ሰዎች ናቸው። ይሄ ምንም የሚያካክደ ነገር አይደለም። ለምንድነው ጀግኖችህ ማታከብረው እንዴ? አዳነ ግርማን፣ ሰላሀዲን ሰይድን፣ አይናለም ኃይለን፣ ሲሳይ ባንጫን ለምን ማታከብረው? እነ ብርሃኑ ቦጋለን የቻን አፍሪካ ዋንጫና የደቡብ አፍሪካ ዋንጫ ላይ የነበሩ ልጆች ናቸው አይደለ? ካሜሮን የሄደው ቡድን ውስጥ እኮ አንድ ሰው አልሄደም አብሮ እኮ። ስራ ስትጀምር ከዚህ ነው የምትጀምረው። ስለዚህ ስለ ኮንሲስተንሲ የምናወራ ከሆነ እነኚህ ልጆች የነበረውን ስህተት እኮ ስለሚያውቁት ከአሰልጣኙ ጋር ተነጋግረው ጥሩ ሞቲቬሽን ይዘው ሊመጣሉ። አንዱ ይሄ ነው የሚሆነው። የሚያስታርቀን ነገር እንዳልኩ ነው። የዩኒቨርሲቲ ምሁራን አሉ፣ በእግር ኳስ ደግሞ ምሁራን የሆኑ ሰዎች አሉ። እግር ኳስን በጣም አቅልለው የሚጫወቱ የነበሩ ሰዎች ከነኚህ ውስጥ አንዱ አንዋር ያሲን ነው። አንዋር ያሲን በክለብ ቡድን ይዟል፣ አይተነዋል። በብሔራዊ ቡድን ምክትል አሰልጣኝ ነው፣ አይተነዋል አይደለ? እሱ ውስጥ ያሉትን እውቀቶች፣ እሱ ውስጥ ያሉትን የመጫወት ልምዶች ከእውቀት ጋር እንዴት ነው ማዳበር ያለብን? ሲጀመር ሪሊ ኢትዮጵያውያን ተጫዋቾችን ወይ ደግሞ የኢትዮጵያውያንን ተክለሰውነትና ባህል፣ ቋንቋ፣ ሌላ ነገርን ያማከለ የስልጠና ማንዋል ነው ወይ ያለንስ? የዲ ላይሰንስ ሰጥ፣ የሲ ላይሰንስ ሰጥ፣ አንደኛ ደረጃ ሁለተኛ ደረጃ ሰጥ በዛ የተቃኘ ነው ወይ? በኢትዮጵያውያን ተጫዋቾች ስለ ልቦና የተቃኘ ነው ወይ? ተክለሰውነት የተቃኘ ነው ወይ? ይሄ ቅድም እንደተባለው የምሁራኑ ወይም ደግሞ የቴክኒክ ባለሙያዎቹ ስራ ይፈልጋል። እዚህ ቴክኒክ ባለሙያ ውስጥ ደግሞ እግር ኳስ ተጫዋቾች ስላለፈ ብቻ ቴክኒካል እንትኖችን ያቃል ማለት አይደለም። እና አስራት ኃይሌ፣ እነ ስዩም አባተ፣ እነ ሰለሞን አባተ ሌሎቹ ሰዎች እኮ ብቻቸውን የግብ ጠባቂም ምክትል አሰልጣኝም ሆነው ነው ያሰለጥኑት የነበረው አይደለ? አሁን ደግሞ እንደተባለው የአስራት እኮ የሴካፋ ዋንጫን ሲያመጣ እኮ ምክትሉ ማን ነበር የነበረው? ሰውነት ቢሻው አይደለ? ሰውነት ቢሻው ምን እነማንም ቡድን አሰልጥነው ነው የዛን ጊዜ ምክትል የነበረው? ይሄንን እንመልከት። አሰልጣኝ ሰውነት ቢሻው ኒያላን ሲያሰለጥን፣ መብራት ኃይልን ሲያሰለጥን፣ ትራንስን ሲያሰለጥን ምክትሎቹ እነማን ናቸው የነበሩት? ይሄን ያክል የሰፋ ስኳድ ነበረ ወይ? የስነ ምግብ ባለሙያ ነበረ ወይ? የሰውነት ቡድን ውስጥ ሴኩሪቲ ኦፊሰር ነበረ ወይ? ቪዲዮ አናሊስቶች ነበሩ ወይ? እኔው ወቅቱ የሚፈጥራቸው ነገሮች አሉ። አፕዴት ሆነን ነው መሄድ ያለብን። ከወቅቱ ጋር ተያይዘን መሄድ ያለብን። በስማ በለውና በትላንትና አካሄድ ከሄድን ነገም ተነጎዲያም ተመሳሳይ ነገር ነው የምናወራው። ስለዚህ ለውጥ መጀመር ካለብን ዛሬ ነው የምንጀምረው። ለውጡ ዛሬ ነው መሆን ያለበት። ዛሬ ለመለወጥ ደግሞ የመጀመሪያው ስህተትን ማመን ይጀምራል። ይሄው ነው። ከዛ በኋላ ደግሞ ያጠፋን አካል ደግሞ መጠየቅ ይኖርብሃል። ጥሩ የሰራን እንዳመሰገንኩ ሁላ ማለት ነው። ይሄን አድርገሃል፣ ስለዚህ በዚህ መልኩ ይሄ ይሆናል። ስታሰናብቶም ይሄን ማድረግ ስላልቻለ አሰናብተናል ብለው ኦፊሻል ታደርጋለህ። ይሄንን ለማድረግ ደግሞ የጋራ ኮንሰንሰስ ላይ መደረስ መቻል አለበት ብዬ አስባለሁ። ኮንሰንሰሱ ምንድነው? ቤዝድ የሚያደርግ ምንድነው? ወረቀቱ የተፈራረምከው ወረቀት ብቻ አይደለም አይደለ? እነኚህ ሰዎች እኮ አሁን ሲያሰናብቱት በምን ሜዠርመንት ነው ያሰናብቱት ልትል ትመጣለህ። ሪሊ አሰልጣኙ ውበቱ አባተ የገነባውን ቡድን የኦፌንሲቭ ፕሮብለም ነበረበት፣ ዲፌንሲቭ ፕሮብለም ነበረበት፣ ኳስ ለግብ የሚሆኑ ኳሶችን የመፍጠር ችግር ነበረበት። ይሄን መገምገም አለብህ። ግብ ጠባቂው ላይ እነኚህ ሶስቱ ዲፓርትመንቶች ለምሳሌ ስትራይከሩ፣ ሚድፊልደሩና ዲፌንሱ የዲፌንሱ አንዱ ሴግመንት የሆነው ጎልኪፐሩ የነበሩባቸውን ችግሮችና ጥንካሬዎች አጉልተህ አውጥተህ ማየት ነው ያለብህ። ይሄንን ሳታደርግ ስታሰናብተው ነገም የሚመጣ ሰው ምንም እከሌን ጠይቃችሁታል ነው የሚልህ። እኔ ለምን ጠይቁኛላችሁ አይደለ? ይሄኛውም ሲሄድ ደግሞ ነገም ተመሳሳይ ነገር ነው። ዛሬም ብድግ አድርገህ አንስተህ እንዳመጣው ነገ ደግሞ ብድግ አድርገህ ሂድ ስትለው ለውጥ አይመጣም። ተጠያቂነት የሰፈነበት ስራ እስከሰራን ድረስ ለውጥ ይመጣል ብዬ አምናለሁ። እዚህ ላይ ቅድም አብርሽ ካነሳው ላይ ለ31ኛ አፍሪካ ዋንጫ ብሔራዊ ቡድናችን ሲያልፍ አንድ ማስታውሰው ነገር አለ።
እነ ንጉሴ ገብሬ ለአፍሪካ ዋንጫ ለመጨረሻ ጊዜ ያሳለፉ ተጫዋቾች ናቸውና የብሔራዊ ቡድን ተጫዋቾችን ኢንስፓየር ለማድረግ የበለጠ ኢንከሬጅ ለማድረግ ለተጫዋቾቹ ገብተው ልምዳቸውን እንዴት አሸንፈው ማለፍ እንደቻሉ ሲያካፍሉ ነበር። አሁን እንደዚህ አይነት ፕላትፎርምም የለም፣ መከባበሩም የለም፣ አፈላለጉም የለም፣ ግብዣውም የለም። አትሰማም። ምናልባት ውበቱ ጋብዞ ያልመጡ ነገሮች ካሉ አላውቅም። ነገር ግን የለም። ከሱ ውጪ አንድ እንደ ትልቅ ነጥብ መነሳት ያለበት አሁን እኛ ቀደም ያልነው ነው መድገም የምፈልገው ነው። በቃ በሽታችን ሌላ ነው፣ ሕክምና እየሰጠን ያለ ነው ሌላ ነው። መጀመሪያ በሽታችን እንወቀው። አሁን ካላወቅ ነው ሁሉ ጊዜ የየአመቱን ካላንደር ነው እየጨረስን ያለ ነው በብዙ ሚሊዮን ብሮች። የኔ ደግሞ ሀሳብ ምን መሰለ አብርሃምም ካነሳው አንተም አሁን ያነሳ ካለው እነዚህ ሁሉ ችግሮች የሚታወቁት በየቦታው የሚሰሙ ህመሞች አሉ። አይ የኢትዮጵያ እግር ኳስ ፌዴሬሽን ችግሩ የሚጀምረው ካስተዳደሩ ነው የሚል አካል አለ። የለም አስተዳደሩ አይደለም። አስተዳደሩ በየትኛውም ሆኖ ብሔራዊ ቡድኑ እኮ ውጤቶቹን መቅደምና እነዛ መለወጥ ይችል ነበር የሚል አለ። የአሰልጣኝ ቅጥር ነው አለ፣ የተጫዋቾች ምልመላ ነው አለ፣ የስልጠና ስልት ነው አለ። እነዚህ ሁሉ የሚሰሙ ድምጾች ፌዴሬሽኑ ወይም ደግሞ ስፖርቱን የሚመራው አካል የባህልና ስፖርት ሚኒስቴር ሊሆን ይችላል ወይም ሌላ አካል ፎረም ለምሳሌ ጋዜጠኞች እኛ እንኳን 3 ሆነን ማንስማማባቸው ሀሳቦች ሊኖሩ ይችላሉ። ወደ አንድ የሚያመጣን የሚያግባባንና እግር ኳሱ የሚለወጠው በዚህ ነው የሚል ፎረሞች በተደጋጋሚ ሚዲያው ላይ ያለው ባለሙያም ለብቻው የራሱን ሀሳብ የስልጠና ስልቱ ነው የሚለው፣ የእግር ኳስ ዲቨሎፕመንት መንገዱ ነው የሚለው፣ የውድድር ፎርማቱ ነው የሚለው፣ ሊጉ ደካማ ስለሆነ ነው የሚለው፣ ወይም ደግሞ አሰልጣኞች በበቂ አቅም ስላልተገነቡ ነው የሚለው ሁሉ እነዚህ ወደ አንድ ፎረም ወደ አንድ አሬና ለምን አይመጡም? ወደ አንድ መድረክ መጥተው ይሄንን ማዘጋጀት ምን ያክል ይከብዳል? ይሄንን ማን ይውሰድ? ይሄንን ፌዴሬሽኑ ነው። አየህ ይሄን ፌዴሬሽኑና ሌላም ነሰሰርሊ ፌዴሬሽኑ ብቻ ሳይሆን ባህልና ስፖርት ሚኒስቴር ሜቢ ሊሆን ይችላል። ይሄ ደግሞ ባህልና ስፖርት ሚኒስቴር ኢኒሺዬሽኑን መውሰድ ከነበረበት ሁሉም ዘግይቷል ባይ ነኝ እኔ። ለምን መሰለ እንደ ስቴክ ሆልደር የበላዩ አካል ባህልና ስፖርት ሚኒስቴር ነው አይደለ? ውጤት ለምን ጠፋ ተጠይቋል ወይ አይደለ? መጠየቅ ምልህ ይሄንን ነው። ፕሬዝዳንቱን፣ ጽህፈት ቤት ኃላፊውን፣ ኮቹን የሚመለከታቸውን ጠርተን ማዋያየት ነው። ሰማኛው ምን አለ መሰለ እንዳለመታደል ሆኖ የኢትዮጵያ እግር ኳስ ፌዴሬሽንን በበላይነት እንግዲህ ያው ገቨርን የሚያደርገው ወጣቶችና ስፖርት ነው። የሀገሪቱን ስፖርቶች በሙሉ በበላይነት ባህልና ስፖርት ሚኒስቴር የሚቆጣጠረው ሁሉ ጊዜ አይተ ከሆነ ለሽልማት የሚጣደፉ የመንግስት አካላት ነው ያሉን። እኛ ሴካፋ ላይ የሆነ ነገር ብቻ ሁለተኛ፣ ሶስተኛ፣ አንደኛ እንውጣ ወይ በአትሌቲክስ የሆነ ነገር እናርግ ለሽልማት ከፊት ሲቀድሙ ነው መታያቸው። ከሽልማቱ በፊት ግን ለዛ ለሽልማት የሚያበቃ ስራ አይሰራም። እነዚህ የፌዴሬሽኑ የመንግስት ከፍተኛ ኃላፊዎች ድምጻቸው የምትሰማው ለሽልማት ብቻ ነው። እግር ኳሱ ይሁን ለውድመት ሲደርስበት ምንድነው ብሎ እንኳን ጥያቄ አይቀርቡም። ቀደም እንዳልኩ ነው ኢቫሉዌት ስለማናደርግ ነው። አሁን ፌዴሬሽኑ ጋር ነው ችግሩ፣ ቴክኒክ ጋር ነው ችግሩ፣ ሚዲያው ጋር ነው ችግሩ፣ ያስተዳደር ነው ችግሩ ለሚሉት ጥያቄዎች መልስ ለመስጠት መጀመሪያ እኮ ቴብል ላይ አስቀምጠህ እኮ ኢቫሉዌት ስታደርግ ነው። ሰውነት ቢሻው በግምገማ ሲርገበገብ የነበረ አሰልጣኝ ነው። በደንብ አድርገው እንደውም ስለ እግር ኳስ እውቀት የሌላቸው ሰዎች ሁሉ አፉን ሁላ ሲፈቱበት የነበረበት ሁኔታን ታዝበናል በአንድ ወቅት ላይ። እንደዛም ሆኖ ግን ከ31 ዓመት በኋላ በምንም ያምጣው በምንም ሀገሪቱን ወደ መሰረተችው መድረክ መልሷል። ከዛ በኋላ ግን ይሄ ትሬንድ ወይ ካልቸር የለም። ውበቱ ለምን ለቀቀ? ውበቱ እስከዛሬ ያደረገው ጉዞ ምንድነው? በማን በምሁራን ታይቷል? በእግር ኳስ ባለሙያዎች ታይቷል? በጋዜጠኞች ተገምግሟል? ምንም ነገር የለም። መግለጫ ላይ በሚደረጉ ጥያቄና መልሶች ብቻ ነው የብሔራዊ ቡድኑ ጉዳይ ተነስቶ ምላሽ የሚያገኙት። ከዛ በተረፈ ምሁራን ተሳትፎበት አያውቁም። በዘርፉ ጥናት ያደረጉ ሰዎች ተሳትፎበት አያውቁም። ደካማ ጎናችን ምንድነው በሚለው ላይ የፐርሰናል የሚመስሉ መልሶች ነው በመግለጫ ላይ የምታየው። ከዛ የዘለለ ስራ አልተሰራም። ስለዚህ ትልቁ ነገር ኢቫሉዌት ይደረግ። በዛ ውስጥ ሁሉም የድርሻውን ይወስዳል። ሚዲያው ድርሻውን ይወስዳል። የፌዴሬሽኑ ጽህፈት ቤት የፌዴሬሽኑ አመራሮች ድርሻቸውን ይወስዳሉ። የመንግስት አካልም ድርሻውን ይወስዳል። ለዛ ኢቫሉዌት የምናደርግበት መድረክ ግን መመቻቸት አለበት። አሁንም ይሄ ጉልቻ መቀየር ከሆነ ሰው መቀየር ከሆነ እንደተለመደው የሆነ ጨዋታ በሆነ ነገር አድርገን በተአምር በአስማታዊ መልክ በሚመስል መልኩ እናሸንፋለን። ከዛ ደግሞ 5-6 ጎል እንቆጥራለን። የሆነ ደግሞ ብልጭ ብለ አፍሪካ ዋንጫ እንገባለን። ከዛ ደግሞ 8 ዓመት ሙሉ ደግሞ እንቀመጣለን። ለምንድን ነው በየአመቱ የአፍሪካ ዋንጫ ማንገባው? ምንድን ነው ችግራችን? አናውቀውም። ቀደም እንዳልኩ ነው በሽታችንን አናውቀውም። የሆነ ታብሌት ግን እየወሰድን ነው ዝም ብለን የሆነ መርፌም እየተወጋን ነው። አናውቀውም ማሳየውን። ስለዚህ በሽታችንን እንወቀው። በሽታችንን ለማወቅ ደግሞ ስመኝ ኢቫሉዌት እንደራረግ። አንድ የሆነ መድረክ ይመቻች። ውበቱ የ2 ዓመት ተኩል ጊዜው ምን ይመስላል? ፌዴሬሽኑ ፋሲሊቴት ያደረገለት ነገር አለ። ከውበቱ የጠበቀውን አግኝቷል ወይ?
ውበቱ ደግሞ የሚፈልገውን ነገር እንዳያሳካ ምንድነው እንቅፋት የሆነበት? አዎ ምንድነው? ውበቱን እኮ ተቸግሮ ነው ያነሳል እኮ መግለጫ ላይ እንደውም አንድ ውበቱ አባተ ማንም አሰልጣኝ ቢመጣ ብሏል እሱ። አዎ ማንም አሰልጣኝ ቢመጣ ማቴሪያሉ ይሄ ነው የተለየ ነገር አይመጣም ብሎ እውነት ነው። እኔ ለምሳሌ ነገር አለ። ለምሳሌ ማላዊ የነበረው ጨዋታ ላይ በማላዊ ተሸነፍን 2-0 የመጀመሪያውን ጨዋታ። ቀጥሎ ከግብጽ ጋር የተጫወት ነው። ግብጽን አሸነፈን ሰኔ 3 ምሽት ወደ አዲስ አበባ ስንገባ ሚኒስትሩን ጨምሮ ማአት ሰው ነው የነበረው ቦሌ ዓለም አቀፍ አውሮፕላን ማረፊያ። ከዛ በኋላ እነኛ ሰዎች የሉም። የነበረው አበባ ጉንጉን ብዙ ነው፣ የነበረው አቀባበል ብዙ ነው። ያ ነገር ግን እንዲቀጥል ምን ተሰራ? ሜዳ እኮ የለንም ምን ጨውትበት። ብሔራዊ ቡድን እንዴት ነው እየተንከራተተ አይደለ ለመምር ሲሰራ የነበረው? ውድድሮች እየተቋረጡ አይደለ ሲካሄድ የነበረው? ስለዚህ ሚኒስትር መስሪያ ቤቱ በራሱ ስራውን እስካልሰራ ድረስ ታች ያሉትን የሚመራቸውን ፌዴሬሽኖች ማኔጅ ለማድረግ ይቸገራል የሚል እምነት አለኝ እኔ። ይሄ መታወቅ ያለበት ነገር ነው። ግብጽ ማሸነፍ ነው ወይ ትልቁ ውጤታችን? እኛ ግብጽን ስላሸነፍን ነው ወይ ሚኒስትሩም የመጡት ሚኒስትር ዴታውም የመጡት ሌሎችም የመጡት? ከዛም በላይ እኮ እንድናሸንፍ መሰራት አለበት። ይሄን ለማድረግስ ምን ተደርጓል? ከዛ በኋላ ተቀራርበን ተነጋግረናል ወይ? ቅድም እንዳለው ይሳቅ አይደለ ስፖርቱን በበላይነት የሚመራው አካል አለ። የስፖርት ዘርፍ ሚኒስትር ዴታው አሉ፣ እሳቸው አሉ። በተቋሙ ውስጥ ትልልቅ ምሁራን በጣም ትልቅ ገንዘብ የሚከፈላቸው ከድሃው ማህበረሰብ የሚሰበሰበውን ግብር ደሞዝ የሚያገኙ መኪና የሚነዱ ሰዎች አሉ፣ በመንግስት ቤት ውስጥ የሚኖሩ ሰዎች አሉ። እነኚህ ሰዎች ለሀገሪቱ እግር ኳስ እድገት ምን አበረከቱ? ደሞዝ እየወሰዱ ወይስ እንደገና የማቆርቆዝ ስራ ነው የሚሰሩት? ውበቱ አባተ ሲመጣ አብርሃም ሲሰናበት ለምን ብለው ጠይቀዋል ወይ? አዎ የአሰልጣኞቹ የትኛውም አሰልጣኝ መጥቶ ሲሄድ በሚለው ኮንቴክስትና የግዳውን አብርሃም ይሆናል ሪሰንት እንጂ ሌሎቹም መጠየቅ አለበት። አንድ ሀሳብ ግን ከአንድ ባለሙያ ጋር እንደዚሁ ቆይታ ስናደርግ የነገረኝ ሀሳብ አለ። የኔም ሀሳብ እንዳልሆነ በዛውም ለማስታወስ ነው። ድል እናቷ ብዙ ነው። ምንድነው ድል እናቷ ብዙ ነው፣ ሽንፈት መካናት ብሏል። ሁሉ ጊዜ ሴካፋ የሴቶቹ ታዳጊዎቹ ወይም ደግሞ በተለያየ እድሜ ደረጃ ያሉት ፌዴሬሽኑ እንደውም ቅድም ያልጠቀስኩት አንደኛው የትኛውም በእድሜ ደረጃ ያሉት በውድድሮች ላይ እንዲሳተፍ ከዚህ በፊት በበጀት በምናምን ይቀር የነበረውን ውድድር እሱንም መፍቀዱ አንድ ትልቅ ነገር ነው። ምክንያቱም እነሱ ታዳጊዎች ናቸው ወደ ቀጣዩ የሚሸጋገሩትና እነሱ ውጤት ይዘው ሲመጡ ሸላሚዎቹ ብዙ ናቸው እንደተባለው በአትሌቲክሱም በለው በእግር ኳሱም በለውና ተሸንፈው ሲመጡ ግን የሚመጣው ብሔራዊ ቡድኑ ነው። ከነሽንፈቱም ቢሆን አሸንፎ ሲመጣ ለነገ ደግሞ ለማሸነፍ የተዘጋጀ ብሔራዊ ቡድን ነው የሚመጣው እንጂ ቡድኑ ተጫዋቾቹ አሰልጣኙ ተመሳሳይ ነው። ኢትዮጵያ የሚለው ስም ተመሳሳይ ነው። ስለዚህ ቅድም እንዳልነው ነው ያ ባለሙያ ጓደኛ የነገረኝ የድል ሲመጣ በኔ ጊዜ ትሁን፣ ድል ከመጣ በኔ ጊዜ ይሁን፣ ሽንፈቱ ከሆነ ደግሞ ምናልባት ያንን ስኬፕ የማድረግ ነገር ይሆናልና ትልቁ ነገር እኔ እስካሁን ድረስ ካደረግነው ከዚህ በፊትም ኢንፎርማሊ ከምናወራቸው ነገሮች መወስደው ነገር መስተካከል ያለበት እንዳልከው ቅድም ይሳቅ ለሌላ በሽታ የማይሆን መድኃኒት ወይም ደግሞ የማይሆን መርፌ ወይ ኪኒን ከማዋጥ ይልቅ በትክክል ችግሩን ማወቅ ያስፈልጋል። ችግሩን ለማወቅ ደግሞ በየቦታው የሚሰሙ ችግሮች ከነ መፍትሄያቸው በሆነ ፎረም ወይም ደግሞ በሆነ ኮንፈረንስ ቁጭ ብሎ እግር ኳሱ ችግሩ ምንድን ነው ሪሰንትሊ በዲኬድ ሊሆን ይችላል ያለፉትን 10 ዓመታት 20 ዓመታት ምንድን ነበረ ችግሩ፣ መፍትሄዎቹ ምንድን ናቸው? በግንኙነት ደረጃ ሊሆን ይችላል። ለምሳሌ ፌዴሬሽኑ ከአንዳንዶች ጋር ጥሩ ያልሆነ ግንኙነት ይኖረዋል። ሚዲያው ከፌዴሬሽኑ ጋር ጥሩ ያልሆነ ግንኙነት ይኖረዋል። ምንድን ናቸው? በንግግር በመስማማት የሚፈቱ ነገሮች ናቸው። እነዛ መድረኮች እግር ኳሱ ላይ ምንም ቦታ የላቸው። ምንድን ነው የሚፈይዱት ቢባል ምንም የለም። የሚያነጋግረው ጉዳይ ግን ለምሳሌ ቴክኒክ ዲፓርትመንት ፌዴሬሽኑ ይኑረው ከሆነ አያስፈልገኝም ካለም አያስፈልግበትም ምክንያት ጀስቲፋይ ማድረግ ነው። ይሄ ዓለም አቀፍ አሰራር ነው ያስፈልጋል ደግሞ ተብሎ እሱን ቶሎ ማቋቋም የሚችልበት ፌዴሬሽን የሚለው ቅርጽ ከነሙሉ ቅርጹ ከነሙሉ ፈንክሽኑ እንዲኖር ማለት ነው። ከዛ ውጭ የአሰልጣኞች ቅጥር ሂደቱ ጀምሮ ከምልመላው ጀምሮ በዚህ ደረጃ መሆን መቻል አለበት። ኢቭን አሰልጣኝ ሲሰናበት ሳይሆን አሰልጣኞችን ማዘጋጀትም ያስፈልጋል። ማገዝ የአሰልጣኞች ስልጠና ጥራቱን ጠበቀ ማለት ነገ ብቁ የብሔራዊ ቡድን አሰልጣኝ እንዲኖር ያስፈልጋል። ከክለቦቹም ባሻገር ተጫዋቾቹ ነገ መጥተው የሚጫወቱት ተጫዋች እኮ እንግዲህ ህጉ ተቀይሮ በስምምነት ተጫዋቱ ቢባል ያለ ዳኛ ያለ አሰልጣኝ ሊጫወቱ ይችላሉ። ተጫዋች ከሌለ ግን እግር ኳሱ የለም። ስለዚህ እነዚህ ተጫዋቾች የሚያድጉበት መንገድ የግራስ ሩት ዲቨሎፕመንት እንደውም ፊፋ የሰጠው ትኩረት ጥሩ ነው። እሱን በአግባቡ ተጠቅሞ መስራት ያስፈልጋል። እነዚህን ስራዎች ደግሞ ሚዲያው በምን አይነት መልኩ ያግዝ፣ እግር ኳሱን በሚያግዝ መልኩ እንዴት ያግዝ የሚለው ነገሮች
አኮሞዴት መደረግ አለባቸው ብዬ አምናለሁና ሰዓታችን እየሄደ ስለሆነ በእነዚህ ጉዳዮች ላይ ጠቅለል ያሉ ምን መሰራት አለበት ቀጣይ አሁን የምናወራው ስለ አንድ አሰልጣኝ ስለ 25 30 ስኳድ ሳይሆን አጠቃላይ 120 ሚሊዮንን ህዝብ ስለሚወክለው የኢትዮጵያ ብሔራዊ ቡድን ነው እሱ በምን አይነት መልኩ ውጤታማ እንዲሆን ሆኖ ይደራጅ የሚለውን ወደ ማጠቃላይ ሐሳባችን እንምጣ አብርሃም ካንተ እንደም ይሄንን ለማስተካከል ቅድም የተነሱት ሐሳቦች እንዳሉ ሆነው ተጠያቂነት ያለበት አሰራር መሰራት አለበት ሁለተኛው ወጥነት ያለው እንደ ሀገር በሁለቱም ጾታዎች ይሄ ግራስ ሩት ላይ ይሰራ ምናምን ላይ ይሰራ ምንም ጥያቄ የለውም እስካሁን በተወራው ተሰርቶ ቢሆን ለዓለም ዋንጫ በየ4 ዓመቱ እናልፍ ነበር በሁለቱም ጾታዎች ነገር ግን ይሰራ ይባላል ክለቦች ብሔራዊ ቡድኖች ስለምሳሌ እኮ አሁን የሪሰንቱን ቡድን እንመልከት ይዘናቸው ሄድናቸው ዮሴፍ ታረቀኝና ኪቲካ ጂማን ምን ያክል ደቂቃ ይተቀምንባቸው አይደለ አንደር 23 አሁን የአጥናፉ ዓለሙ ቡድን ውስጥ የነበሩት እነማን ናቸው በእድሜ ተቀንሶ ሲሰራ የነበረው ስራ ምንድነው በሴቶች ብሔራዊ ቡድን ውስጥ ተመልክተናል በ17 ዓመት በ20 ዓመት በታች ቡድን ውስጥ እኮ የ24 እና የ25 ዓመት ተጫዋቾች በወንዶቹም ውስጥ በተመሳሳይ መልኩ ተመልክተናል እድሜያቸው እየተቀነሰ ሲሄድ የነበረው በህይወት የማስታውሰው በጣም የቅርብ ጊዜው አሰልጣኝ ሰለሞን መካ ይዞት የሄደው የዚህ የ15 ዓመት በታች ብሔራዊ ቡድን የሴካፍ ውድድር ኤርትራ አስመራ ላይ የተዘጋጀው ውድድር ላይ የሄዱት ልጆች እድሜያቸው በተገቢው እድሜ ላይ ያሉ ልጆች ናቸው ሁሉም ልጆች በሚያስማማ መልኩ ከ15 ዓመት በታች ናቸው የነበሩት ያ ቡድን ሄዶ ተጉዞ ቢሆን ኖሮ 4-5 ዓመት አልፎታል ያው ለአንደር 20 እና ለአንደር 17 መብቃት የሚችል ቡድን ነበር ተቀጣጣይ ወይ ደግሞ ተያያዥነት ያለው ስራ መሰራት አለበት ይሄንን ለመስራት ብሔራዊ ፌዴሬሽኑ አቅሙ አለው ወይ ዲፓርትመንቶች ሳሉት ወይ ቴክኒክ ዳይሬክተር ለረጅም ጊዜያት አልነበረውም ይሄ ኮንሰርን የሚያደርገው የልማት ስራዎች የቴክኒክ ዳይሬክተር ስራ ነው አይደለ ከዛ በኋላ ስልጠናዎች እቅዶች እነኚህ ነገሮች ሲመጡ ቅድም ብያለሁ ማኑዋል በሌለበት ሀገር ላይ ስለ እድገት ምታወራ ከሆነ ማኑዋሉ ተገኝቶ አሰልጣኙን አውጥተህ ደግሞ ምን አይነት ሜዳ ነው የሚያሰራልህ የት ስካውቲንግ ትክክለኛ ስካውቲንግ የሚችሉ እንትኖች ሳሉ ወይ ይሄ መታየት ይኖርበታል አብሮ መልካም አጣራ አድርገን እሺ እኔ አንድ ነገር ወንድሞች አንድ ነገር መረዳት ያለብን ነገር እግር ኳሳችን አሁንም ጤነኛ አይደለም የሆነ የህመም ሲቃ ውስጥ ነው ያለው ስለዚህ ህመሙን መርመረን እንወቀው ያንን እንዴት ይታወቃል እኮ ምርመራ ያ በምርመራ ነው በላቦራቶሪም ቢሆን በህክምና መርመረን እንወቀው ከዛ በኋላ መድኃኒት እንስጠው አሁን አትሌቲክስ ላይ ቶኪዮ ላይ ውጤት ጠፋ ከባድ ርብርቦች ተነስቶ እኔ እኮ ኦሪገን አሜሪካ ነበርኩኝ እነ ደራርቱ አይነት ከነሱ ጋር አብራ እየተኛች እነሱ ጋር አብራ መሬት ተቀምጣ እየዋለች እያደረች ነው ያን የመሰለ በታሪክ ታይቶ የማይታወቅ ውጤት የመጣው እንደዚህ አይነት ቁርጠኝነት ያስፈልጋል ስለዚህ ውጤቱ ሊያስቆጨን ይገባል መጀመሪያ አሁን እኮ ምንም አይነት ስሜት አትሰማም አሰልጣኝ በቃኛ አለ ቻዋለ ተዘጋፋ ይሉ እንዴት ቁጭት ውስጥ አይኖርም አሁንም እኮ አየለን በበቀለ ተክተን እንቀጥላለን ከዛ ደግሞ የሆነ ሰዓት ላይ ደግሞ ልክ እንደ ዳገት ይከብደና ደግሞ እናርፋለን ስለዚህ በሽታችን እንወቀው ከዛ ተገቢውን ህክምና እንስጠው እንዳልኩ ኢቫሉዌት እንደራረግ የኢትዮጵያ እግር ኳስ ፌዴሬሽን ችግር የት ጋር ነው ብሎ ኢኒሼቲቭን ከማናችንም ቀድሞ ይወሰድና ለመፍትሄው እሱ ምቹ ሜዳ ይፍጠር ከዛ በኋላ ውበቱ የሄደበትን መንገድ ያልተሳካበትን መንገድ ሲናገር የተጫዋቾችን ሪሶርስ ችግር ነው አሁን ለምሳሌ ብሔራዊ ቡድን እኮ ነገ ማልጫወት የሚሉ ልጆች እኮ ማግኘታችን አይቀርም እንደገና ደግሞ ያሉ ተጫዋቾቻችን እኮ ዑደታቸውን እየጨረሱ ነው የጨዋታ ዘመናቸውን እየጨረሱ ነው እከሌ ብሎ ማስቀመጥ ይቻላል ፍላጎታቸው ተሟጦ እያለቀ ነው አዲስ ፊቶች አሁን እንደ ያደማው ዮሴፍ አይነት ልጅ ካላመጣን በስተቀር ከባድ አደጋ ውስጥ ያለነውና በሽታችን እንወቀው ነው የሚለው በሽታችን ካወቅነው ምን አይነት መድኃኒት መውሰድ እንዳለብን መረዳት አይከብደንም መልካም ርዕሰ ጉዳዩ በአንድ ውይይት ብቻ የሚቋጭ አይደለም እንግዲህ ሌላ ጊዜም ደግሞ ይሄንን ጉዳይ አንስተን ውይይት የምናደርግበት ይሆናል ፌዴሬሽኑ ኃላፊዎችም እንግዲህ ሁሉም ሰው ጉዳዩ ከዚህ ከመነጋገር ከማውራት ወይም ደግሞ ከትችት ያለፈ ነው ብሎ ማሰብ አለበት ብዬ አምናለሁ ለምሳሌ አሰልጣኙ ነገ አሰልጣኝ የለውም የኢትዮጵያ ብሔራዊ ቡድን ከተባለ የሆነ አሰልጣኝን አሳይን አድርጎ ጥያቄው ሊመለስ ይችል ይሆናል ነገር ግን የብሔራዊ ቡድን ውጤትና የሀገሪቱ የእግር ኳስ ጉዞ ቁልቁለት በዚህ ብቻ የሚመለስ የሚፈታ ስላልሆነ ቀደም ሲል ያነሳናቸውና ሌሎችም ሳይንሳዊ የሆኑ ነገሮችን ጥናት ተደርጎ ቀደም እንዳልከው ያ ጥናት ደግሞ አካታች በሆነ መልኩ መፍትሄዎቹን ጭምር የሚያመላክት ሆኖ ሀገር አቀፍ የሆነ የስፖርት ፖሊሲ ሀገር አቀፍ የሆነ የእግር ኳስ የስልጠና ስልት እንደዚሁም ደግሞ ያንን ተሸክመው ውጤት ሊያመጡ የሚችሉ ባለሙያዎች በዚህ ዘርፍ
ሊሳተፉ ይገባል የሚል ነገር ነው ያለን። ሚዲያውም ቢሆን ሌላ ጊዜ ደግሞ እንደዚሁ ውይይቱን ስናደርግ የምንመለስበት ይሆናልና ምን ያክል ገንቢ ሚና እየተጫወተ ነው የሚለው ራሱን ችሎ መታየት ያለበት ይሆናል። እንግዲህ ለዛሬ የተመደበልን የአየር ሰዓት እዚሁ ላይ አብቅቷል። እንግዶቼ አብርሃም ተክለማርያም እንደዚሁም ደግሞ ይስሐቅ በላይ፣ እኔ ደግሞ ውይይቱን በመምራት መረጃዎችን ወደ እናንተ በማድረስ እመኘው ይርዳው አብረናችሁ